back today with another amazing guest. You know how I love my smart entrepreneurial women, and I have another of those with me today. The whole interview is going to be in Amharic, so enjoy. Hannah, but thank you for coming on to the Everyday Leader. በጣም አመሰግናለሁ ጥሪያችንን አክብረሽ ስለመጣሽ በጊዜሽን ስለሰጠሽን welcome. እኔ በጣም አመሰግናለሁ ዶክተር አናንያ አይ ቲንክ ምናምን ከብዙ ሰው ጋር ኢንተርቪው ያደረግሻቸው ምናምንና ዲያር በጣም ለማንኛውም ሰው የሚገባ ነገር አይ ቲንክ በጣም የሚያስተምር ነገር ያው ያውን ጄነሬሽን መቀመጥ አንወድም ማዳመጥ ሎንግ ነገር ነው እንጂ በጣም ብዙ ሳይኮሎጂካሊ ማይንድ ሴት ላይ አቲቲዩድ ላይ ካራክተር ላይ የሚሰሩ ነገሮች አይቻለሁ ኢንተርቪዎችን አይዊሽ በአካል ቢሆንና ደግሞ ፖድካስት ቦታ ምናምን ኖሮ ቢሆን ብዙ ነገር ታረጋለሽ ብዬ አስባለሁ ስለተዋወቅኩሽ ግን በጣም እኔ ራሱ በጣም ደስ ብሎኛል ሁሉ ጊዜ በተለይ ሴት ሆኖ ኢትዮጵያ ሆነን we know ሴት ልጅ ያላት በማህበረሰብ ውስጥ ያላት ሸክም ቦታ ማህበረሰብ የሚሰጣትን አመለካከት እናውቃለን እና በዛ ውስጥ አልፎ ማንኛውንም ሰክሰስፉል የሆነ ነገር የሚሰራ ሴት በእውነት በጣም አንደኛ ሪኮግናይዝ መደረግ አለበት ሁለተኛ ደግሞ ትልቅ ቦታም ሲደርስ ትልቅ ቦታ መድረስ ዲፋይን የሚደረግበት መንገድ አይ ቲንክ ተበላሽቷል አይ ቲንክ የሆነ ትልቅ ስክሪን ላይ ካልታየሽ ወይ whatever ያሁን በሶሻል ሚዲያ ዘመን thousands of followers ከሌለሽ ወይ የሆነ ነገር ስራሽ እንደ ስራ አይቆጠርም you know what I'm saying ግን ብዙ ሰው ከጀርባ ሆኖ ቢውልድ እያደረገ ያለ ሰው አለ በተለይ ቀጥታ ደግሞ ማህበረሰቡን የሚጠቅም ነገር so necessarily ሆይ ስላልተባለለት ያ ሰው actually ማህበረሰብን የሚጠቅም ስራ እየሰራ አይደለም ማለት አይደለም so the everyday leader ዋናው ጎሉ እሱ ነው የማይታዩ ከጀርባ ሆኖ really ማህበረሰቡን ድራይቭ እያደረጉ ያሉ ሰዎች really ለውጥ እያመጡ ያሉ ሰዎች እና ሌጋሲ ደግሞ የሚተው ሰዎች ምክንያቱም ሁሉም ስራ ያስታውቃል ዘላቂነት ያለው ስራና ዘላቂነት የሌለው ስራ ከመጀመሪያው ያስታውቃልና I'm just so happy እንደዛ አይነት አንድ ሌላ እህት ደግሞ በማግኘቴ ሊንክድኢንን ለዚህ ነው የምወደው because it just shows you really successful people driven people በጣም ለእድገት እና ለእውቀት ጥማት ያላቸውን ሰዎች so I'm so happy በዛ በኩል በመተዋወቃችን ሀና so before we go ከመቀጠላችን በፊት ባጭሩ እስቲ ካንቺ አንደበት እንስማው ሀና አበበ ማናት ከየት ጀመረች አሁን ያለሽበትን በደንብ ፍትፍት አድርገን ዲቴይሉን እንገባበታለን ግን ከዛ በፊት ጀነራል የሆነ ማንነትሽን የሚገልጽ እስኪ ባጭሩ ጉዞሽን ብትነግሪኝ እስካሁን ድረስ አይገርም ብቻሽን ለራስሽ ማታወሪው ነገር ልክ ኢንተርቪው ላይ ምናምን ነው ስለማንነታችን ብዙ ጊዜ ቼክ የምናደርገውና ሀና አበበ ማለት በቤተሰብ በእናት በአባት ያደገች እናቴ መሰለች አምደ ሚካኤል እንዲሁም ደግሞ አባቴ አበበ ፈይሳ እነሱ ያደኩኝ ተማሪ ነበርኩኝ አሁን ደግሞ የራሷ የሆነ ቢዝነስ ያላት ከቅጥር ህይወት ለመላቀቅ የምትሞክር ከእንደገና ደግሞ ከኢትዮጵያ ኢኮኖሚ አንፃር ደግሞ ራሷን አሸንፋ ህይወቷን ማስተካከል ቺፕ ሲስተም ባለቤት የሆነው ቢኒያም አበራ ሜቢ ካወቅሽው የእሱ ባለቤት የሆንኩኝ ነው basically አሁን የምትሰሪው ነገር ከጤና ጋር የተያያዘ ነው right የቆዳ ጤና ነው በተለይ ደግሞ ተፈጥሯዊ የሆኑ ነገሮችን እጽዋቶችን እና ተፈጥሯዊ የሆኑ ምንድነው የሚባለው ናቹራል ሬሜዲስን በመጠቀም ነውና ባክግራውንድሽ ምንድነው ማለት anything ከጤና ጋር የተያያዘ ባክግራውንድ ኖሮሽ ነው ወደዚህ መስመር የገባሽው or is just ሌላ ስቶሪ አለው ከኋላ ሌላ ስቶሪ አለው እውነት ለመናገር የጤና ዕውቀቱ ምንም ነገር የለኝም የትኛውም ዩኒቨርሲቲ ገብቼ ስለ ሜዲሲን የተማርኩት ስለ ሕክምና የተማርኩት ነገር በፍጹም የለም the only thing የተማርኩት ከጊፍት ቫሊ ዩኒቨርሲቲ በአካውንቲንግ ነው የተመረኩት ከዛ መሀል ላይ ደግሞ አዲስ አበባ ዩኒቨርሲቲ ስኩል ኦፍ ኮሜርስ ደግሞ ከቢዝነስ አድሚኒስትሬሽን ኢንፎርሜሽን ሲስተም ተመርቄያለሁ ከረንትሊ የምሰራበት በአካውንቲንግ ነው ሶ በጤና ጉዳይ ምንም የሚያገናኝ ነገር የለምና
ኤቭሪ ኸርባል ሳሙና ምናምን ብዬ የሰራው ጠቅላላ የተምሬ ምናምን አይደለም። ግን በምን አምናለው? ሰልፍ ኤዱኬሽን በሚል አምናለው። እና ኮቪድ ጊዜ ቤቢ በደንብ ቀን ዴት እና ይህንትን ብዙም የማስታወስ እንትን የለኝም። ግን ኮቪድ ጊዜ ነው እኔ በጣም ራሴን ያገኘሁበት። ምንድነው ከናና ኸርባል ጀርባ ያለው ነገር ምንድን ነው ከተባለ ኮቪድ ነው ለኔ። ኮቪድ ጊዜ ራሴን ማልወድ ሰው የነበርኩ ሰው ነኝ። በቃ ኮምፕሌን ማበዛ፣ ለምን ፈጠሩኝ፣ ለምን ወለዱኝ ምናምን የምል ሰው፣ ማማረር ሰው፣ በቃ መፈጠሪ ነው ኢቭን ሚኒንግ እስከማይገባኝ ድረስ እንደዚህ አይነት ሰው ነበርኩኝ። ፕላስ ደግሞ ፊቴ እንደዚህ አሁን እንደምታዩ አይደለም እና ሜቢ ሊንክድኢን ላይ ፖስት አድርጌ ሊሆን ይችላል፣ ቲክቶክ ላይ ሞር ለሴልስም ምናምን ብለን ፖስት ስለምናደርግ በደንብ ይታወቃል። ሙሉ ብጉር የሆንኩኝ ነኝ። ከዛ ራሴን አልወደውም። ባጭሩ ራሴን መወድ ሰው አልነበርኩም። እንዴት ሰው ኮንፊደንስ ሊኖረኝ አይችልም። ከሰዎች ጋር ማውራት አልወድም። ጭምት ተደርገን ያደግነው። ከዛ እንኳን ጓደኞች የሉኝም ሰፈር ውስጥ ምናምን እና ይሄ ጭምት ያለ ስለሆነ ኤቭሪቲንግ ራሴን እንድጠላ ኢቭን ዋይ ለምን ተወለድኩ ምናምን የሚል ጥያቄ ውስጥ ሁሉ እየገባው እና ክሊር አውት አድርጌ የህይወቴን አላማ የማላቅበት ታይም ላይ ለእኔ ኮቪድ በጣም ህይወቴን የቀየረበት ታይም ነው። አይዶ ነው ለሌሎቹ እንደዛ ይሁን አይሁን አላቅም። ኮቪድ ሰዓት ላይ ታይም ነበረኝ እና መጽሐፍ ማንበብ ነው የጀመርኩት። ኦንሊ ቲንግ እኔ የቀየረኝ መክሮኝ ሰው ማያቅም በደንብ የምፈልገውን ምክር እኔ ትዝ ይለኛል። ፋዘር ሲቆጣኝ አንዴ እስኪ ቁጭ አድርገህ ምክር ፈልጋለሁ ምከረኝ እስኪ ምናምን ያልኩበት ጊዜ አሁን በህይወት የለም፣ ግን ትዝ ይለኛል። እና ከሆነ ጊዜ በኋላ እንትን ያለበት እና the power of positive thinking ሜቢ ከመጽሐፍ ልጀምርልሽ ነው። the power of positive thinking ማንበብ የጀመርኩ ሰዓት ቶታሊ ሽፍት ነው ያደረኩት። ይሄ ፓራዳይም ሽፍት አላ ሽፍት ኮቪድ ጊዜ ቁጭ ብዬ መጽሐፍ አነባለሁ። የተለያዩ መጽሐፎችን ነው የማነበው፣ ግን ሁሉም መጽሐፍ ሳይኮሎጂ ቤዝድ የሆነ ከሰዎች ጋር እንዴት ለማድረግ እንዴት እንዳለብኝ በቃ ራሴ ላይ መስራት እንዳለብኝ ሶሉሽኑ እኔው ጋር ነው። የኔ ጥያቄን የጠየቀው ምን እንደሚፈልግ በህይወቴ፣ ስለዚህ ሶሉሽኑ ያለው እኔ ጋር እንደሆነ ገባኝና ዩቲዩብ በጣም ነው የማየው እና በዩቲዩብ ሰርች ሳረግ the power of positive thinking ነው እና ሜቢ አማይ ኔጌቲቭ አልኩኝ የሆነ ኮምፕሌን ማበዛው ምናምን እና ዩቲዩብ ሳይ ምናምን ኔጌቲቭ አትሁኑ ፖዚቲቭ ኢነርጂ አፈርም አድርጉ ምናምንና እንትን አንልም። ላይክ አሁን ይሄ ሞቲቬሽንም አይደለም፣ ግን ለእኔ ይሰራልኝ ነገር ነው እና ይሄ ፖዚቲቭ ነገር ምናምን ማንበብ መስማት ምናምን ስጀምር ቶታሊ አስተሳሰቤ ተቀየረ። ስለዚህ the power of positive thinking ካነበብኩኝ በኋላ አስተሳሰቤ ተቀየረ። ለቤተሰብ ያለኝ አስተሳሰብ ተቀየረ። ከማንም ምንም መጠበቅ እንደሌለብኝ ተቀየረ። ማንም የኔን ህይወት መጥቶ እንደማያስተካክልልኝ ገባኝ። ስለዚህ እኔ ምንድን ነው የምፈልገው? ሀና በህይወቷ ምን ትፈልጋለች? ምንድን ነው የሚያስደስታት? ራሷን መሆንስ? አንዱ ስቸገርበት የነበረው ነገር ዛሬ የሆነች ጓደኛዬን ካገኘኋት እሷን ለመምሰል ሞክራለሁ። ያ ይመስለኛል ደስተኛ ሆና ስቃ ሳይት እሷን ተነገ ወዲያ ሌላ ሰው ሳገኝ ያ በቃ ያ ሰው ደስተኛ የሚሆን ይመስለኛል። እና መጀመሪያ የሰራሁት እኔ ሳይኮሎጂ ራሴ ላይ ነው፣ የራሴ አስተሳሰብ ላይ፣ ኮንፊደንስ ላይ፣ ይሄ ሰልፍ አዌርነስ ላይ በቃ ዩቲዩብ ላይ ያለ ኤኒ ፖዚቲቭ የሆነ ነገር ጠቅላላ አነባለሁ። ከዛ ስለ ሰክሰስፉል ሰዎች ስለ the power of positive thinking ፖስት አድርጊያለሁ። በቅርቡ እንደውም ሊንክድኢን ላይ ማዘርጋ አጋጣሚ ሲሄድ መጽሐፎችን አየሁና this is እኮ እኔን የቀየሩኝ፣ እኔን የመከሩኝ፣ እኔን ሰው ያደረጉኝ ብዬ እንትን ያልኩትና በማንበብ በጣም አመንኩኝና በዛ የኮቪድ ጊዜ መኝታ ቤት ሆኜ ጠረጴዛ አለችኝ አንድ፣ ከዛ አንድ ወንበር አለ። ላይክ መጽሐፎችን በጣም ፕሮግራም አድርጌ ስኬጁል አድርጌ ታይም ማኔጅ አድርጌ ምናምን በዚህ ሰዓት የመጽሐፍ አንብቤ ከሱ ያገኘሁትን ሰመሪ ጽፌ ከዛ ያንን ተግብሬ ምንድን ነው ያገኘሁት ምናምን ስል ራሴን ምን አየሁት? ኔቸር ተፈጥሮ ጋር ከተፈጥሮ ጋር ሳየው ራሴ ሰላም አለኝ። እንዳልኩሽ ፖዚቲቭ መጽሐፎች ፓወር ፖዚቲቭ ቲንኪንግ ለእኔ በቃ ፕላስ ከፈጣሪ ጋር ያለኝን ነገር
አገናኘኝ። በቃ ስሙዝ እየሆነልኝ መጣ። አንዱን መጽሐፍ ሳነብ ከአንዱ የጎደለውን ስቴፕ ሌላ ይሞላልኛል። በህይወቴ ሌላ የጎደለኝን ነገር ኮምፕሌን አለማድረግን ራስ እንዴት መቻል እንዳለብኝ ከትንሹ እንዴት መጀመር እንደሚቻል ከዛ አንዱ ስጨርስ ደግሞ ሰቨን ሃቢት ኦፍ ሰክሰስፉል ፒፕል የሚል ስቲቨን ኮቪ እሱ ሌሎችን መጽሐፎችን እንዲማንበብ ጀመርኩ ማለት ነው። እና በዛ ውስጥ ሳነብ ይሄ ሴንሰርሲቲ ሜይ ቢ እንግሊዝኛውን ትክክል ላልሆን ይችላሉ እና ይሄ የውስጥ ሰላም ወይም የውስጥ እርካታን ያገኘሁት ኔቸር ጋር ሆነ። ኔቸር ሳረግ አትክልቶችን እንትን ማለት ጀመርኩ፣ ማንበብ ጀመርኩ። ታይም አለኝ። ኮቪድ ጊዜ ሌሊት እስከ 6 ሰዓት 7 ሰዓት 8 ሰዓት ቁጭ ብዬ ፕላን አድርጌ ጠዋት 11 ሰዓት ተነስቼ ላይክ 6 ሰዓት ምናምን ነው የምተኛው እና የሆነ በቃ አይምሮዬ ሞር ስፔሲፊክ የሆነ ይሄ ሰርዳይን ይባላል ሶስተኛ አይን ኢንላይትመንት ውስጥ በደንብ ኢንላይት እየሆነ ሊመጣና እያየሁት ራሴ የተቀየረ ደዌ ሰርች የማድረገው ኢቨን ሃው ቱ ዎክ ሃው ቱ ፖስቸር how to talk to people በቃ ኤቭሪቲንግ ራሴ ላይ መስራት ጀመርኩኝና ኢሚዲየትሊ የተቀየርኩት በጣም ኢቭን ልብስ አለባበሴ ትክክል አልነበረም ማለት የተደበላለቀ ከለር የነበረው ኢቭን ገብቼ የልብስ እንትን ቼክ አደርጋለሁ። ሰው እንዴት ነው ፊት የሚሆነው እንዴት ነው ኮንፊደንትሊ ወክ ማድረግ የሚለው እያየሁት ሰልፍ አዌርነስ እየጨመረ መጣ። ከዛ ያልኩሽን መጽሐፎች ሳነብ እኔ አሁንም ድረስ ደግሜ ምናምን ባነባቸው ስቲል እንደ አዲስ ያኔ የነበርኩበት ስቴጅ አለ። ከዛ ወደ ሆነ ስቴጅ የቀየሩና አሁንም ባነባቸው ደግሞ አሁን ካለሁበት ስቴጅ ደግሞ ወደ ሌላ የሚቀይሩ መጽሐፍ ናቸው ብዬ ነው የማነበው። እና the power of positive thinking ላይ ያገኘሁት እርካታ ይሄ ሴንሰሪቲ ወይም ደግሞ ይሄ ጸጥ ያለ ቦታ ለካስ መቀመጥ ነበረብኝ። ውካታው ስለሆንኩኝ ተማሪ ነን ከትምህርት ቤት ያ ማለት 12 ኮቪድ ጊዜ የኮሜርስ ከሪፍት ቫሊ 2ኛ ዓመት ሆኜ ኮሜርስ ደግሞ ተመዝግቤ ኦልሬዲ የ2 ወር 3 ወር ጀምሬ ነበር። ወዲያው ነበር ኮቪድ የገባው ግን አላውቀውም። ሲያስተምሩ ነበር በዙም ምናምን ስንማር ነበር እና ታይም ደግሞ ሲኖረኝ በመሀል ማንበብ ጀመርኩ። ከዛ ፊቴ ነው አሁን ሳይኮሎጂ ላይ ሰራሁኝ፣ አይምሮ ላይ ሰራሁኝ፣ ፊቴ ግን አልተቀየረም። እና ፋዘር ብዙ ቦታ ያሳከመኝ በጣም ብዙ ቦታ አለ። ቆዳም የሆነ ሕክምና ዶክተር ምህረቱ ጋር ሄደናል። በቃ ፌመስ የተባለው ዶክተር ምህረቱ ነበረ። የመንግስት ሄደን የሚቀባ ይሰጡኛል፣ የሚዋጥ ይሰጠኛል፣ ጀርባዬ አለ፣ ፊቴ አለ። ምንድን ነው ስል ዋት አይ ኢንቴክ ነው ለካስ የሚከተው ነገር ነው ማስገባው ነገር የምበላው ነገር ተጽዕኗል። ፕላስ ጉርምስና አለ። ከዛ ደግሞ ይሄ ውሃ አልጠጣም ነበር። ኖሌጅ የለኝም ባይዘዊ ሳላነብ ወይ ቪዲዮ ካላየሁኝ አይኖረኝም። ያኔ ደግሞ እንዳሁኑ ቲክቶክ ምናምንም አልነበረም። ላይክ ሞዴሬት ነበር እንትን አክቲቭ አልነበረም። ግን ዩቲዩብ በቃ ሰው መማር አለበት ካልኩኝ ዩቲዩብ ላይ በደንብ መማር ይችላል። ዩቲዩብ ሰውን ይቀይራል፣ ሰው ከፈለገ ማለት ነው። ከዚህ ላይ ልነግርሽ የምፈልገው ዶክተር መጀመሪያ ኢንቴንሽን ሊኖርሽ ይገባል። የሆነ ራስሽን መጥላት ወይም ያለሽበትን ነገር መጥላት መጀመሪያ አለብሽ። ከዛ ኢራውት የሆኑ ነገሮች ምን እፈልጋለሁ የሚለው የሚመጣው እና ሳነብ በፓወር ፖዚቲቭ ቲንክ ላይ ሴንሰሪቲ ፒስፉል ሰሬኒቲ ለዛ በእንግሊዝኛ አልፈልግም እና እሱ ማለት ነው። ሰርች አደረኩኝ ሊያወርድ ስቲል ይገርመኛል። እና ሰርች ሳደርግ በቃ ጸጥታ ቦታ ዋና ሄደሽ ውሃ ውስጥ ድምፆች ዛፍ ድምፅ ምናምን ከዛ ቼክ አደረኩት ራሴ እንትን አደርጋለሁ። መጽሐፍ አንብቤ ካነበብኩ እውቀት ያስኩ አይደለም ማለት ቼክ አደርገዋለሁ እና ስተገብረው እንደውም ይሉኛል አሁን መጽሐፍ ውስጥ እኮ የሚጽፉት ሰዎች እነሱ ራሳቸው እኮ አይኖሩትም ጻፉት እንጂ አይ ዶንት ኬር። እኔ ካረኩትስ እኔ ልተግብረው እኔ ልሞክረው ከሰራልኝ አያገባኝም ስለነሱ። የእውነት እንዲህ ስልሽ በጣም ብዙ ሰው ነው እንትን የሚለው ወይ አይተገብሩትም። ይሄ ሰውዬ ለመጽሐፍ ራሱ ቴክ ዘመን ከዛ ደግሞ ስንት ትውልድ አያቀኝም። እንትን ኖርመን ቪንሴንት ማልሆን ሀና የት ነው አያቀኝም። ግን ሂሜክ ሚ ህይወቴ እንድቀይር ለእኔ ማለት ነው በቃ ህይወቴ እንዲቀየር አድርጎታልና ያንን ወርድ ሰርች አደረኩኝና ተፈጥሮ እጽዋት ጋር ምናምን ኦኬ አልኩኝ። ቼክ አደረኩኝ። ከዛ እጽዋት መግዛት ጀመርኩኝ። ግቢ አለን ቤተሰቦቼ ጋር ትንሽ ግቢ አለ። ግን ድሮ በደንብ ሰፊ ነበር። አሁን እንደምታዩ በብዙ ነገር ተጀምሮ ተቆራርጦ በቃ ትንሽ ናት ያለችው። ግን ከማነባቸው ነገር ውስጥ ምን ተማርኩኝ? አንደኛው ካለሽ መጀመር
ከሌለ በቃ የለኝም ምናምን ብዬ ከእንትን ከምጠብቅ ካለኝ መጀመሪያ ሳይ ትንሽም ግቢ ያለ እንዳለ ሊሾ ነው። አትክልት መትከል አልችልም፣ ግን በፖት ምናምን መስራት እችላለሁ። ስለዚህ ምን አደረኩኝ? ቴሌግራም ግሩፕ ከፈትኩኝ። ከዛ እጽዋቶችን ገዛውኝ። ከዛ ሰርች አደረኩ ቁጭ ብዬ የትኛው እጽዋት ለሰውነት ይሆናል፣ የትኛው እጽዋት ለቆዳ ይሆናል፣ የትኛው እጽዋት ቤት ውስጥ ሲቀመጥ ኦክሲጅን ይረጫል፣ የትኛው እጽዋት የሆነ ቦታ ሲቀመጥ የባክቴሪያዎችን ይሰበስባል እና ጥሩ የሆነ ኢንቫይሮንመንት ላይ ጥሩ የሆነ መዓዛ ይለቃል የሚለውን ሰርች አደረኩኝና አሁን እንትን ማየዋል የፌሚኒን እንትን አበባ ምናምን ገዝተው ሁሉም ሰው ቤቱ ምናምን ይዞ ይገባል ምናምንና ከኢሞሽን ጋር ኤቭሪቲንግ ኮኔክት ያደርጋል። አሁን ሜቢ ወንዶች አንደርስታንድ ያደርጉትም አሁን አበባ ገዛው አልገዛው ኢት ሜክ የሆነ ነገራችን ይቀይራል እና አበባ ገዛው አልገዛው የሚባለው እና አንድ አበባ ምናምን ምን መሰለሽ ሳይኮሎጂካሊ ትሪት የማይደረጉ ኢንቪዚብል የሆኑ ትሪት የማይደረጉ ነገሮች የሆኑ ትራማዎች አሉብን በቃ እና ያንን ማንም ሪቪል ያደርግልን ራሳችን ቁጭ ብለን ካላየን ራሳችን ያ ሶሪ ዳቸው ስልክ ገባ አይደል? ያ እንዳልኩሽ እንደፈራሹ It's okay. You're good. እሺ ቀጥይ። እና ስለ አትክልቶች ማንበብ ጀመርኩኝ እና ያገኘሁት እሱ ነው እና ባለኝ ነገር ባለን ግቢ ውስጥ ባለው ነገር ተከልኩኝ። ስለነዛ ነገሮች ማንበብ ጀመርኩ። ከዛ ኮቪድ ነው ዩቲዩቦች ምናምን ሳይ ይሄ በሲሚንቶ የሚሰሩ ፖቶች እንዴት አትራክቲቭ ማድረግ እችላለሁ። ሌላኛው እንትን የቀየረኝ ደግሞ ሞር አቶሚክ ሀቢት አቶሚክ ሀቢት ደግሞ ከስሞል እንዴት መጀመር እንደሚቻል ከዛ ያንን ሀቢት ደግሞ እንዴት አትራክቲቭ ማድረግ እንደሚቻል ምናምን ፕራክቲስ ማድረግ ነው በቃ የሚሰራ ጉድ ጥሩ ነው ብዬ ካሰብኩ የሆነ መጽሐፍ መተግበር ነው ከህይወቴ ላይ ከጠቀመኝ ዋይናት በዛ በቀጥል የሚለው እና አበባዎችን ገዝቼ ሳነብ ምናምን ወደ ኸርባሎችን ገባሁ። ኸርቦች እነዚህ አሁን አጃ፣ ጥቁር አዝሙድ፣ ኸርባሎች ምናምን እና ዩቲዩብ ላይ ስኪን ኬር የሆነ ኢቨን ሰርች ሳደርግ ራሱ ሆም ሜድ ስኪን ኬር ብዬ ሰርች ማድረገው እና ቼክ አደረኩኝ። አንድ ሁለት ኦትስ በጣም ቼክ አደረኩኝ። ተርመሪክ ምንድነው? ተርመሪክ ሲባል ተርመሪክን ሰርች ዲፕ ገብቼ ሪሰርች ያሰራለሁ። ተርመሪክ ምንድነው ጥቅሙ? ከምንድነው የሚሰራው? ቢልዲንግ ብሎክ ምንድነው? አቶሙ ምንድነው ያለው ውስጡ? ሳይንቲፊክ ኔሙ ሳይቀሪ ቼክ አደርጋለሁ። ከዛ የእርድም የአጃም ከዛ እንደዚህ ብዙ ቪዲዮዎች አሉ የተሰሩ በእንግሊዝኛ የተሰሩ አሉ፣ በአማርኛ ሜቢ እኛ ኢትዮጵያ ውስጥ ባይሆንም ውጭ ሆነው የሰሩ ሰዎችን አየሁኝና ሳይ ለምን አልሞክረውም አልኩኝ። እስቲ ማድረግ ነው ከመጀመሪያ። ከዛ ስለ ቆዳ ማንበብ ጀመርኩኝ። ያ ቆዳ የትኛው ኸርብ ለየትኛው ቆዳ ይሆናል? ስኪን ታይፕ ስንት ነው ያለው? ምን አይነት ስኪን ታይፕ አለ? ይሄ ደርሚስ ኢፒደርሚስ ምናምን የሚለውስ ኤቭሪቲንግ ሞይስቸራይዘሮች ምናምን ሲገቡ የት ድረስ ነው? ኬሚካሎች ሳሁን እንትን ላይ የሚሸጡ ኦንላይን ላይ የሚሸጡ የተለያዩ እኛ ጋር የሚሸጡ ብዙ ስኪን ፕሮዳክቶች አሉ። እዛ ውስጥ ምን አለ? ያ ከምን እንዲሰራል? ኸርብ አሁን አሎቬራ ያላቸው ይባላል፣ ኦትስ ያላቸው ይባላል። ፍሌቨር ነው ወይስ ፍሌቨር ቤስድ ነው ወይስ ሪል ኸርብ ነው የተጨመረው ነገር? ኸርቡ ሲጨመር ባክቴሪያ ይፈጥራል። ለባክቴሪያ ፕሪዘርቫቲቭ ያደርጋል። ያ ፕሪዘርቫቲቭ እኛ ላይ ምን ያደርጋል የሚለውን ይሄ ብቻ ሙሉ ሪሰርች ሰራው ይልሻለሁ። ከዛ ሪሰርች ውስጥ የመጀመሪያ ታየኝ እንትን እርድና ጥቁር እንትን አጃ ስጠቀመው ለእኔ ተስማማኝ። ፊቴ ታጠባለሁ፣ ስቲም አደርጋለሁ። ያውም ያኔ እንደውም የስቲም እቃ ራሱ መግዣ አልነበረኝ፣ ተማሪ ነኝ። ከዛ አስጠናለሁ። የማስጠናቸው 1-2 ልጆች አሉ። ከነሱ የማገኘው ኢንካም አለ። ግን ኢንካም ቢባልም አሁን ያኔ 7,000 ነበር የሚከፈለኝ። አሁን ራሱ ስቲል 7,000 የሚከፈለው ሰው አለና በዛ ራሱ ማኔጅ አድርጌ እቃዎቼን ምናምን ገዛሁኝ። የስቲም ማድረጊያ ገዛሁኝ። ቤት በብረት ድስት ምናምን ነበር እያደረኩ ቆዳዬን ከዛ ቴኬር ማድረገው። ከዛ የስቲም ማድረጊያ ገዛሁኝ። ስቲም ሳረግ ከዛ ቤት እንትን አደረኩኝ። ምንድነው ያየሁት? ኤቭሪዴይ ስራ ነው የሚፈልገው
እኔ ደግሞ ሁልጊዜ መስራት አለብኝ። ሁልጊዜ ደግሞ ያንን ጠዋት ተነስቼ ቆዳዬን የምንከባከብ ሁልጊዜ ከሆነ የጭንቅላቴ ነገር ሊረሳ ነው ማለት አቲቲዩዴ ላይ ካራክተሬ ላይ መስራት ላልችለው ጊዜ ላይኖረኝ ነው እና ስራ ፈትንም እንዲያደርገኝ አልፈለኩም። ስለዚህ በአንድ አመት ውስጥ በፊቴ ላይ በጣም ብዙ ለውጥ አየሁ። ዴዲኬሽን መሆን ይሄን ስልሽ ዝም ብዬ ተነስቼ ጠዋት አንድ ቪዲዮ ስላየሁኝ በቃ ይሄኛው ሰርቷል ብዬ አይደለም። ስለ አጃ ከሆነ ዲስ ዊክ ያነበብኩት የአጃ ከሳይንቲፊክ ኔሙ ጀምሬ በአጃ የሚሰሩ ኬሚካል የሆኑ ኮስሞቲክስ የሆኑ ፕሮዳክቶችን ሪሰርች አድርጌ ከዛ ደግሞ ሀርቡ ከሱ ምንድን ነው የሚለያየው የሚለውን ሰርች አድርጌ ከዛ ያንን ደግሞ ቪዲዮዎችን ጋር በደንብ ደግሞ ቪዲዮ ስናይ በአይን የታየ ነገር በደንብ ታማኝነት ስላለው ቪዲዮ ደግሞ አይቼ አፕላይ ማድረግ ከዛ ፊቴን ስቲም አድርጋለሁ። መጀመሪያ ክሊን አደርጋለሁ እጄ ከዛ ፊቴን በደንብ እታጠባለሁ። ከዛ መጀመሪያ ላይ በቀዝቃዛ ውሃ እየታጠብኩ ነበረ። ከዛ እንትን የምለው ማለት ነው ሄርባል እንትን አጃ ፈጭና እዛ ላይ ትንሽ ሎሚ ትንሽ ማር ምናምን አድርጌ ፕራክቲስ ማደርገው እና የሆነ ጊዜ ሳነብ እያነበብኩ ለካስ ቀዝቃዛ ውሃ ላይክ ፖሮቻችንን ይደፍኑታል። ለካስ ክፍት አይሆንም አይገባም ምንም ነገር። አሁን አይተሽ ከሆነ ፀጉር ሲያድግ ወንዶች ፂም ላይ ምናምን አይተሽ ከሆነ ታጥፎ መልሶ ኢንግሮ አድርጎ እንትን ይላል። ለምንድን ነው ይከፈትና ሙቀት ሰዓት ላይ ወይ በሙቀት ሲታጠብ ይከፈታል። ከዛ ኢሚዲየትሊ ወይ በቀዝቃዛ ወይ በኮልድ ነገር መልሰሽ ካልዘጋሹ ክፍት ሆኖ ይገባል። ስለዚህ ኢንግሮ ይሆናል ኤቭሪቲንግ። ሶ ባክቴሪያም እንደዛ ይገባል ማለት ነው። እና እነዚህ ነገሮች ካላነበብኩ ኬት አመጣለሁ? ኬትም አላመጣም። ማንም የነገረኝ ሰው የለም። እንዳልኩሽ ነው በመጀመሪያ ኮምፕሌን እያደረኩኝ ብቀር የሆነ ታይም ይሆናል ይሄ ነገር እያልኩኝ የሆነ ሰዓት የሆነ ሰው መጥቶ ይቀይረኛል የሆነ ሰዓት ምናምን ብዬ ብተው እነዛን መጽሐፎች ባላነብ እነዚህ ቪዲዮዎች ምናምን ቼክ ባላደርግ ዩቲዩብ ላይ ራሴን በራሴ ለማስተማር ባልሞክር ኬት መጥቶ ነው ይሄ ኤፒደርሚስ ውስጥ ገብቶ ቆዳ ክፍት ሆኖ ነው ምንም አላውቅም። ወይ ሕክምና ቦታ ሄጄም ከፍዬ በብር ካልሆነ ግን ነፃ ነው ያለው ኤቭሪቲንግ። ስለዚህ መማር እችላለሁ። ከዛ እነዚህን ፕራክቲስ አደረግኩኝ። አጃ የዚህ ስዊክ ከተጠቀምኩኝ አጃውን ግራይንድ አደርጋለሁ፣ ፓውደር መልክ አደርገዋለሁ። ከዛ መጀመሪያ ታጠባለሁ እና ታይም አለኝ። ኮቪድ ስለሆነ የትም አንሄድም። ታይም አለኝ በደንብ ስራዬ ጠዋት ተነስቶ እንዳልኩሽ 11 ሰዓት ከዛ ደግሞ ሞቲቬሽንም ስለሚያደርገኝ ኤቭሪቲንግ የማየው ቪዲዮ ላይ ምናምን ጠዋት ዲሲፕሊን መሆን ጠዋት መነሳት ከዛ አልጋዬን ራሴ ማንጠፍ ከዛ በኋላ ቤት ውስጥ እንቅስቃሴ ማድረግ መዝለል ወይ ስፖርት መስራት ዮጋ ምን እሞክራለሁ። በቃ ራስን ለማዳን መፍጨርጨር ላይ የነበርኩበት ሰዓት ነው። እና ከዛ እነዚህን ኸርባሎች ዛሬ ጠዋት በአጃ ታጠብኩኝ ስቲም አደረግኩኝ ምናምን አጃዬን ተቀብቼ ትንሽ ሰዓት አቆይና ከዛ ታጠባለሁ። ከዛ በሁለተኛው ቀን ደግሞ ጥቁር አዝሙድ እሞክራለሁ ፊቴን አይቼ። ግን ምንድነው ስለ ጥቁር አዝሙድ ደግሞ ለየትኛው ቆዳ ይሆናል ነው። አሁን ቆዳችን ለምሳሌ ዲስ ዊክ በጋ ላይ ለምሳሌ በጣም ኦይሊ ሊሆን ይችላል። ክረምት ላይ ግን እንደዛ አይደለም። አኮርዲንግ ቱ ይሄ ከሲዝኑ ጋር አብሮ ቆዳችንም ይቀያየራል። ይሄ ዲስ ዊክ ማለት ምንም የማይቀባ ናቹራል የሆነ ተፈጥሮን እንከባከብ ካልን ማለት ዲስ ዊክ ደረቅ ከሆነ ክረምት ሲገባ ወዝ ሊሆን ይችላል። ጸደይ ሲሆን ወይ እዚህ ጋ ግማሽ ፓርቱን ይሄ እንትን ይሆናል። ፕላስ የምንበላው ነገርም ስለሆነ ወደ ውጭ የሚያሳየው ቆዳችን ላይ በዚህ ሳምንት የበላነው አትክልት ከሆነ ግሎ አፕ ሊያደርግ ይችላል። ስቶንድ ሊሆን ይችላል ቆዳችን። ኔክስት ዊክ ደግሞ ስጋ ምንበላ ከሆነ ለምሳሌ አሁን የበሬ ስጋ ስበላ ቆዳዬ ይዘለዘላል ሁላ እና ራስን ማዳመጥ የሚለው ያየሁት ማለት ነው። እና ይሄ ሁሉ ነገር የሚጀምረው ራስን ለማወቅ እና ያንን ኸርብ ቤት ውስጥ ያሉትን ፖቶች ጠቅላላ ከዛ ደግሞ በሲሚንቶ የሚሰሩ ቪዲዮዎች አሉ ዩቲዩብ ላይ ምናምን አይተሽ ከሆነ በሲሚንቶ ምናምን ይሰራሉ የሆኑ ኩባያ ነገሮች። ይሄ የካክተስ ሜቢ ካክተስ ተካወቅሽ ካክተስ አበባዎች እነሱ ካክተስ የሚሰሩበት ስር የላቸውም ብዙም ስር። ስለዚህ ለካክተስ የሚሆኑ በጣም ትንንሽ የሆኑ ፖቶች አሉ እና እነሱን ዲዛይን ማድረግ ምናምን ጭንቅላቴ ኮምፕሌን ከማድረግ ምን ወደ ምሽፍት አደረገ ክሬቲቭ ወደ መሆኑ። ከዛ ቢዚ ነኝ በቃ ቀኑ ሙሉ። ሰው አበባ ሳጠጣ የምሰማ ምንድነው ስለ አቶሚክ ሀቢት ሊሆን ይችላል። የምሰማ ምንድነው ስለ ኢንተርፕረነርሺፕ ሊሆን ይችላል። የምሰማ ምንድነው አቲቲዩድ ሃው ቱ ቼንጅ አቲቲዩድ እንዴት መቀየር አለብኝ ካራክተር እንዴት መቀየር አለብኝ ሊሆን ይችላል። እና
እኔ አንድ ሰው ቢያንስ ድኛለሁ ብዬ አስባለሁ ከመላው ማህበረሰብ በማንበቤ እነዚህ መጽሐፎች በመተግበሬ ስለዚህ እንዴት ናና ኸርባል ተጀመረ የሚለው ማንበብ ጀመርኩኝ ስለ እያንዳንዱ ዲቴል ሪሰርች በማድረግ በደንብ አምናለሁ እና ስቲል አሁን ራሱ የሆነ ነገር ልጀምር ብዬ ልክ ሪሰርች ምናምን ማድረግ ስጀምር ባለቤቴ ሪሰርች አታርጊ በቃ አሁን ቀረ አሁን ዳይ ወደ ስራ ገብተሽ መጀመር ነው ያለብሽ ይለኛል እና ሞር እኔ ስቲል ሪሰርችን በደንብ የማምነው ነገር ነው የሚቀይር ነገር ነው በቃ ሪሰርች ያልተደረገበት ነገር ኮንፊደንትሊ አይሸጥም በቃ ነውር ነው ለእኔ አካየሁት እንትን ወይ ይሄ ሌጋሲ ማስተላለፍ አትችይም ሴልስ ልታስተላልፍ ትችያለሽ ማርኬቲንግ ልታርጊ ግን አትችይም ማለት ከትውልድ ትውልድ ይሄንን ፕሮዳክቴን ይሄንን ሌጋሲን አስቀጥላለሁ የሚባል ነገር አይታሰብም ምክንያቱም ፌክ የሆነ ነገር ሰማው ስለሚጋለጥ ማለት ነው ከዛ እነዚህ ኸርባሎች ፊቴን መታጠብ ጀመርኩኝ ጠዋት እነሳለሁ ጠዋት አጃ ከተቀባው ማታ ልተኛ ስል እርድ እቀባለሁ ከዛ ምን ይሄ ሆነ ቢዚ ያደረገኝ ማለት ነው ሶ ነገሮች ሲገጣጠሙ ራስን ለመቀየር ካለኝ ነገሮች ጋር ሲገጣጠሙ ወደ እንትን ገባሁኝ ወደ ኢንተርፕረነርሺፕ ምንድነው ኢኖቬሽን ምንድነው እኔ እስከሆነ ቅርብ ጊዜ ድረስ ቢዝነስ ሰክሰስፉል የሚለውን ስፔል ማድረግ በትክክል አልችልም ነበርና ማንበብ ጀመርኩኝ ሰው እንዴት ነው ሰው ኢንተርፕረነርሺፕ የሚሆነው 12 ጨረስኩኝ ዩኒቨርሲቲ ገባሁኝ ያ ጥሩ ተማሪ ነበር ከአንደኛ እስከ 12ኛ ክፍል ከአንድ እስከ 3 ነበር የምወጣው እሺ ጥሩ ነው ጎበዝ ግን ይሄ ህይወት አይሆነኝም አሁን ህይወት ሊጀመር ነው ራስን ማወቅ ተጀምሯል ምን እንደምወድ ምን እንደምፈልግ አለ አሁን እንደ ድሮ እናቴ አማርኛ ተማሪ እንግሊዘኛ ብታነቢ ጥሩ ነው አካውንቲንግ ብትሆኚ ዶክተር ብትሆኚ አይ ስራ ፈጣሪ ብትሆኚ የሚባለው ነገር ኢቨን እኛ ቤት ውስጥ የኢንተርፕረነርሺፕ አይዲያውም ያለን አይመስለኝም ፕላስ የአርሶ አደር ልጅ ስለሆነ እንትን ነው በቃ የምናውቀው ግብርና ሜቢ አውቃለሁኝ ስለ ከብቶች ምናምን በደንብ አውቃለሁ ግን ያለንበት አካባቢ ቶታሊ ከግብርናው ዓለም ወጥቶ ላይክ ዘመናዊ ኑሮ ስለተጀመረ ወዲያው ነው ኤቭሪቲንግ የተቀየረውና ኢንተርፕረነርሺፕ ምናምን የሆነ ሰዓት ላይ የአርሶ አደሮቹ ሰብስበው ምናምን ስለ ካይዘን ስሎ ምናምን ያሰለጡ ነበር ግን ይሄ እንዳልኩሽ ማንም ከራስሽ ከውስጥሽ ካልጀመርሽና ራስሽን በራስሽ ለመቀየር ካልተነሳሽ የትኛውም ሰው ከላይ መጥቶ ቢያንቆረቆርብሽ ድንጋይ ላይ ውሃ ማፍሰስ ነው የሚሆነው ከራስ ግን ሲሆን ፈልገሽ ነው ኢነርጂው አለሽ ባይኖርሽም ራሱ ራስሽን ሞቲቬት ታደርጊያለሽ ኢቭን እንትን አለሽ አላማ ራሱ አለሽ በቃ ያቺ ቦታ የምደርሰው ምናምን ላት እኔ መኪና የምገዛበት በቃ ለመኪና የምገዛው እንደዚህ ፕላን አድርጌ ምናምን ነበር ልክ እስከሆነ ጊዜ ድረስ ያ ደግሞ ሌላ እንትን ስላለ ማለት ነው እና ጠዋት ተነስቼ ታጠብኩኝ ማታ ተነስቼ ደግሞ ድጋሚ ስቲም አድርጌ ፊቴ ስራ ሆነብኝ ከዛ እኔ ደግሞ በደንብ ማድረግ ፈልገው ይሄ ልክ ለካስ እስከዛሬ ኢነርጂን ቆጥቤው ነው አለማወቄ ነው እንጂ ኤቭሪ ሲንግል ታይም ብጠቀም ገና በጣም ገና በልጅነቴ ብዙ ነገር መስራት እንደምችል ፖቴንሻሉ እንዳለ እየገባኝ መጣና ኦኬ ስለዚህ ነገር እንዴት ወደ ቢዝነስ ልቀይረው አልኩኝ ማለት ነው ቢዝነስ ላድርገው ቢዝነስም ሳይሆን ኢዝሊ ላድርገው ቀደም ያልኩሽ ሀቢት ውስጥ አንዱ ሲምፕሊሲቲ ነው እንድትወጂው ያንን ሀቢት ይዘሽ እንድትቀጥይ ሲምፕል ማድረግ ነው አትራክቲቭ ማድረግ ነው ማለት ነው አትራክቲቭ አድርጌ እንዴት ሲምፕል ላድርገው ስል ማያቸው እንትኖች ሳሙና ይሰራል ኮስሞቲክሶች ምናምን የሚሰሩ ሻምፖዎች ምናምን አየሁኝና ኦኬ እስኪ ስለዚህ ሳሙና ይሰራል ከዚህ ሳሙና ውስጥ ምን ይገባል የሚለውን ደግሞ ማጥናት ጀመርኩኝ ሳሙና ውስጥ ፎርሙሌሽኑ በጣም ሲምፕል ነው ከዛ አንቺ የራስሽ የሆነ አንቺ አሁን ለእኔ ቤዝድ ኦን ስኪን ታይፕ ያነበብኩት ነው ስኪን ታይፕ ሁሌም ስሸጥ ሁሌም የሰራሁት ፕሮዳክት ቤዝድ ኦን ስኪን ታይፕ ቤዝድ ኦን ሄር ታይፕ ነው የምሰራው ማለት ነው ሞር ግን በደንብ የሰራሁት የራሴን ፕሮብሌም ሶልቭ ከማድረግ ነው የራሴን ኮንፊደንስን የራሴን የፊቴን የቆዳዬን ከዛ የኢነሬን ፒስ ከመቀየር ስለጀመርኩኝ ሲምፕል እንዲሆን እንዴት ላድርግ ብዬ ዩቲዩብ ምናምን ሰርች ሳደርግ ሳሙና ማድረግ ሲምፕል ማድረግ ነው ስለዚህ ሳሙና ሳይ የሚጎዳ ነገር የለውም የሚሰሩት ጠቅላላ ኦይሎች ናቸው ኦይሎቹ ኢቭን ሞር ለእኛ የሚጠቅሙ ባላንስ የሚያደርጉ ምናምን ናቸው ስለዚህ የራሴን ፎርሙሌሽን እንዴት ልስራ አልኩኝና ኢቴክ ማክሲመም ዊክ
እንዳልኩሽ ኦልሞስት ከራሴ ስለጀመረ ራሴን ማወጋ ስለጀመርኩ ስለ ኸርባሎች ሳነብ ስለነበረ ወዲያው ወደ እንትን ለመቀየር ወደ ሳሙና ቢዝነስ ለመቀየር ሶ ሲምፕል ሆነልኝ ማለት ነው። ስለዚህ አሁን የሚሆንልኝ የቆዳም እውቀት አለኝ እያነበብኩ ነው። እውቀት ባይዘዌ ሊሚትድ አይሆንም። ይሄ አሁን ስለ ኦይሊ ስኪን አንብቤ ጨርሻለሁ። ኦይሊ ስኪን እንዲህ ነው ብለሽ አትደመደሚው አለ። በቃ ኤቭሪዴይ አፕዴት ይፈልጋል። ኤቭሪዴይ ባለሽ ጊዜ ባለሽ ታይም አይ ዶንት ኖ ዶክተር ሶሎንሽ እንደውም በደንብ ታውቂያለሽ እና ሁሌ ይሄኛውን ሰርጅን እንትን አውቄያለሁ ብለሽ አታዩም። ሌላ ፕሮብሌም ሲመጣ ያኛውን ፕሮብሌም ደግሞ ለመስራት ደግሞ ማንበብ እንዳለብሽ ነው። አይ ዶንት ኖ ብዙም እውቀት ስለሌለኝ ስለእናንተ ግን እንደዛ ይመስለኛል። እና ልክ እንደዚህ አሁን ይሄን አወቅኩኝ። ይሄንን ስለ ቆዳ ኸርብ ቤዝድ ኦን ስኪን ታይፕ ይሄን አውቄያለሁ ብዬ መተው አልነበረም እና ድጋሚ ማንበብ ሌላ ማንበብ ስለ ኸርባሎች፣ ከዛ ስለ ኢንተርፕረነርሺፕ፣ ስለ ቢዝነስ እንዴት ነው የሚሰራው፣ ሰክሰስፉል እንዴት ነው ሰክሰስፉል ለመሆን እንዴት ማድረግ አለብኝ፣ ከሌላው ሰው እንዴት ነው መለየት ያለብኝ፣ እንዴት ነው ይሄኛውን ስሜቴን ማስተካከል ያለብኝ የሚለውን ማንበብ ጀመርኩ ማለት ነው። ሶ ሳስተካክል ሳሙና አለ። አንድ ሳምንት ስለ ኦይሎቹ አነበብኩኝ። ፎርሙሌሽኖችን ኢንተርኔት ላይ በደንብ አለ። በቃ ኤቭሪቲንግ ኢንተርኔት አለ። አነበብኩኝ። ምን አልኩኝ ግን ምን መሆን ፈለግኩኝ? ሁሌ እንትን ጉግል ላይ ሰርች ሳደርግ ሌጋሊቲ ይላል። ሌጋሊቲ ሴፍቲ ምናምን እና ይሄ ነገር አይሹድ ቢ እንትን ማድረግ አለብኝ። ትልቅ ነገር ማሰብ ካለብኝ ኳሊቲን ይዤ ማንም አይግዛኝ። ዛሬ አንድ ልሽጥ፣ ነገ ወዲያ አንድ ልሽጥ፣ ማንም ባይገዛኝ አትሊስት እኔ እድሜ ዘላለሜ ኮንፊደንትሊ ሌላ ነገር ፊቴን ሳላስነካ በራሴ ፕሮዳክት በቃ ያልቅብኛል ማለት ነው። ኢምፖርት ነው በቃ ስለዚህ ኢምፖርት ስለሆነ አሁን ተዘጋ ኢምፖርት አይሆንም ሳልም የማያልቅ ሪሶርስ ይዤ መቀጠል ፈለግኩኝ እና ይህንን ብራንድ እንዴት ልስራ የሚል ደግሞ ስለ ቢዝነስ ማንበብ ጀመርኩ። ከቢዝነስ አልፎ ኢንተርፕረነርሺፕ፣ ከዛ ኢንተርፕረነርሺፕ ላይ ምንድን ነው ፌል የሚያደርገው፣ ሳይድ ኢፌክቱ ምንድን ነው፣ ጉዳቱ ምንድን ነው፣ ስታንድ ሆኖ ለመቆየት ሌጋሲውን ለማስቀጠል ምንድን ነው ኢንተርፕረነርሺፕ ላይ የሚያስፈልገው፣ ኮንሲስታንሲ፣ ዲሲፕሊን፣ ይሄ ማልቀስ፣ መደሰት፣ ማጣት፣ ማግኘት ምናምን የሚሉትን ደግሞ ሜዲቲቭ ቁጭ ብዬ ማንበብ ጀመርኩኝ። ስለዚህ ሁሉም ሰክሰስፉል የተባሉትን ሰዎች ሰርች እያደረኩኝ እነ ኦፕራ ዊንፍሪ እነ ዴንዚል ዋሽንግተን በቃ ሰርች ማድረግ ጀመርኩኝ። ይሄ ለምንድን ነው ውጪዎቹን እያደረገኝ አትሊስት የሀገር ውስጥ ቢኖሩ እንደዚህ አይነት ነገሮች አላውቅም ወይ ያኔ አላየሁኝም ይሆን ወይ አሁን ነው እየወጡ ያሉት ፖድካስቶች ምናምን አሁን በደንብ እየተስፋፉ ያሉት እና የኢትዮጵያ እንትኖችን ማወቅ የጀመርነው። ያኔ ግን የነበሩት እነሱ ናቸው እና ከማንም ይሁን ምንም ከዝንብም መማር እንችላለን፣ ከንብም ከምንም ከአህያም መማር እንችላለን እና መማር የፈለገ ሰው ከዛ ሳይ እነዛ ነገሮች ሞቲቬት ያደረጉኝ እና ኦኬ ስለዚህ ኢንተርፕረነርሺፕ እነሱ ፌል ያደረጉት ምንድን ነው ሲጀምሩ ምን ስትራግል አደረጋቸው? የመጀመሪያው ቤተሰቦች፣ ጓደኞች አይቀበሉሽም። በቃ ያየሁት እሱ ነው። ማንም ምንም እንደማይቀበልኝ እና ልክ ሳሙና ሰራሁኝ ምናምን እንትን አልኩኝ። እስኪ በነፃ ስጭን እንሞክረው። እኔ እኮ 7,000 የሚከፈል አስጠንቼ ከዚህ ራሴ የሆነ የምፈልጋቸውን ነገሮች አድርጌ ከጓደኞቼ ጋር ወጥቼበት ፕላስ የመጽሐፍ ወጪ አለብኝ። ሌላ የመጽሐፍ ወጪ አለብኝ ማንም እንዳይሰጠኝ ከማንም ብር ላለመጠየቅ የራሴን እንትን የምገዛባቸው ኸርባሎች አሉ። እዚህ ጋር ደግሞ እጽዋት አለ። ናና ኸርባል ብዬ ኸርባል የካክተሶችን እንደውም በካክተስ ነበር በደንብ የምታወቀው ያኔ ካክተሶችን ለቢሮ ለሜቢ ዳጊሾ ካወቅሻት እሷ እነሱ ቢሮ ራሱ ዌል እንትን ብዬ ነበር እና ይገርመኛል። ለካስ ሞር እንትን መጣልኝ ሞቲቬት አደረገኝ። ለካስ ቢዝነስ መጀመር ከብዙ ሰው ጋር ያገናኛል። ያ ደግሞ እኔ ሞቲቬት አደረገኝ የበለጠ። ይሄ በቃ በሆነ ነገር ብቻ ማያቸው ሰዎች ምናምን ልክስ ታንጀብል የሆነ ነገር ካቀረብኩ የሆነ ፕሮብሌም እነሱ የፈለጉት ፕሮብሌም ኦፊሳቸውን ማሳመር ይሆናል። ይሄ ደስታ ነው። ስለዚህ ስሜቴን አሁን መሸጥ ቻልኩኝ። ይሄ ኮንፊደንስ፣ ሰልፍ አዌርነስ ምናምን በእጽዋት አድርጌ መሸጥ ቻልኩኝ። ያንን ሲያዩ የሚሰማቸው ፊሊንግ በቃ ራሴን አዳመጥኩ። እነሱም እኮ እንደዚህ ይሰማቸዋል ማለት ነው። ለካስ እንደዚህ አይነትም ሰው አለ ሚል እንደዚህ አይነት ፊሊንግ ያለውም ሰው አለ ምናምን። ፋሚሊ አክቹሊ ሞስት የኢትዮጵያ የሚያዩ ከበላሽ ከጠጣሽ ምን ጎደለብሽ እያስተማርኩሽ ነው፣ በላሽ ጠጣሽ በቃ ምናምን እና ያፍቻ አይደለም
ሙሉ ምንም በቃ ያ መሰረታዊ ያ ከድህነት ዓለም አንድ ትንሽ ከፍ የምትይበት ቤዚክ ኒድሽን የምታሟኝበት ነው። ግን ይሄ ትራማ የሚባል ነገር እኔ እስከ ቅርብ ጊዜ አላውቅም ነበር። ኦኬ ይሄን ትራማ አለብኝ ምናምን ሰው ግን የሚሰራ ነገር ነው። ትራማ ተብሎ የማይሰራ ነገር ሰው የሚሰራ ነገር እንደሆነ ለዛ በፕላንት የተጀመረ ነው እና ሪሰርች በማድረግ የተጀመረው አነበብኩኝና ምን ቸገረኝ። አሁን እንዳልኩሽ ህጋዊነት ሌጋል ማድረግ ሴፍቲ ሰዎች ጋር ሲሄድ ኮንፊደንስ ሆኖኝ እንድሸጥ እኔ ላይ ሞክሬዋለሁ። ኦልሞስት ከ2 ዓመት በላይ ተጠቅሜዋለሁ። እኔ ግን ለሰዎች ልክ ዴይ ዋን የመጀመሪያው እንደውም ባዛር ላይ ይዤ የሄድኩት ኑጭቃና አብካ ነው። ሜቢ ካወቅሻት ኑጭቃና አብካ ነበር እና እዛ ባዛር ላይ ሄደን ተሳትፈን 100 ሳሙናዎች በአንዴ ነው ተሸጠው ያለቀልኝ እና ኢነርጂን አስታውሳለሁ። ለእያንዳንዱ ሰው ሳስታዋውቅ ምናምን የዛኔ የገዙኝ ሰዎች ስቲል ያንን ብራንድ የሚገዙኝ ሰዎች አሉ። የት ነሽ የቱ ጋር ነው አምጪልን ምናምን እና ይሄ ሁሉ የመጣው ከማንበብ ማንበብ በቃ ይሄ ተማር ልጄ እንትን ብል የለኝ የሚለው ነገር አለ። በቃ ከሱ የመጣ ነው። ራስን በራስ ማንበብ ሰልፍ በጣም ደስ ይላል። በጣም የሚገርም ስቶሪ ነው ያለሽ። ማለት አንደኛ ኢትስ ቬሪ ፐርሰናል ማለት ኢትስ ቬሪ ኦነስት። በጣም በቃ እንደዚህ የእውነት የሆኑ አጀማመሮች ደስ ይላሉ። አንድም አይ ቲንክ እንደዚህ እውነት የሆነ ባክግራውንድ ሲኖረው ነው የሆነ ነገር ዘላቂ የሚሆነው። ራይት ላይክ ቅድም እንዳልሽው ነው ጀስት የሆነ ነገር ለመሸጥ ከሆነ የምትሸጩ ነገር ያንቺ እስካልሆነ ድረስ ነገ ያ ነገር ባይኖርም you just move on to በሚቀጥለው የምትሸጩ ነገር like it doesn't matter። ይሄ ግን ልክ እንደ ልጅሽ ነው ማለት it started የራስሽን ችግር ከመፍታት ከዛ ራስሽን እያስተማርሽ እያሳደግሽ even አዌር ያልሆንሽበትን ፊልዶች ራሱ በማንበብ ምናምን እውቀትሽን እያሰፋሽ ነው ይሄንን የሰራሽው እና it's so beautiful። ግን ቅድም ስትይ ነበረ ተቀጥሬ መስራት አልፈልግም። I understand ያነበብሻቸው መጽሐፎች ለኢንተርፕረነርሺፕ አስፓየር እንድታደርጊ እንዳደረጉሽ ግን ምንድን ነበር በጣም መጥፎ ኤክስፒሪየንስ ነበረሽ ተቀጥረሽ ሰርተሽ ኦር ለምንድን ነው በቃ ያንን ፓዝ በፍጹም ላለመከተል የፈለግሽው? it's just curious ስለሆንኩኝ ነው አሁን ስታወሪ። ይሄን እዚህ ላይ ሚስሊድ እንዳያደርግ ሌላ ወጣት ሌላ ሴቶችን ሌላም ወጣቶችን ሌላም ሰዎች ሚስሊድ እንዳያደርግ ሁሉም ሰው ይሰራ ሳይቀጠር ሰራ ማለት አገር አትቆምም። ያንዳንዱ አንዱ ዶክተር መሆን አለበት፣ አንዱ ተቀጥሮ ህዝብን ማገልገል አለበት፣ ሰርቪስ ላይ የሚያገለግል አለ፣ ማኒፋክቸሪንግ ላይ ማገልገል አለበት። የትኛውም ትራማም የለብኝም። ፋዘር በፋይናንስ ላይ የሚሰራ የክፍለ ከተማ ውስጥ የሚሰራ ነበር። ማዘር የቤት እመቤት ናት፣ ግን ሱቅ ነበር እና ሱቅ ውስጥ እሸጥ ነበረ። ሱቃችን ቀስ እያለች እየሰፋች እና የማዘር ኤቭሪዴይ እዛ ውስጥ ከትምህርት ቤት መጥቼ ሮጬ እንድሰራ ያደርገኛል እና ሁሌ ሳይ ፋዘር ላይክ ከስራ ቋሚ ነው ፋዘር። ከዛ ኤቭሪዴይ ታይም ሊሚትድ ነው። ጠዋት ይወጣል፣ ቁርስ ይሰራለታል፣ ቁርሱን ይበላል፣ ባሱን ይዞ ቢሮ ይወርዳል፣ ምሳ ሰዓት ይወጣል። አንዳንዴ እንደውም ምሳ ቋጥሮ ምናምን ይሄዳል። ብዙም ደስ አይለውም አለ የሚገዳደር አልበላም ምናምን ብሎ ያንን ይዞ ይመጣል። አንዳንዴ በልቶ ሊመጣ ይችላል። ከዛ 12 ሰዓት ባሱን ይዞ ይመጣል። ቤት ቦሪንግ ነው ለእኔ የሆነብኝ ለእኔ ማለት ነው። ከዛ እናሁን ቀጣይ ህይወቴ ከዛ ያቺ ደሞዙ ከዛ ላይ ታክስ ይደረጋል 15,000 ምናምን ያገኛል። ከዛ ላይ እኛን ያስተምራል፣ ሴቭ ያደርጋል ምናምን። ከዛ እንዴት ነው አሁን ህይወት የሚቀየረው? እንደዚህ የማዘር ደግሞ ሳይ ኤቭሪዴይ 10 የመጣው ብር የሆነ እቃ ይመጣል፣ ሱቅ ይሞላል፣ ባንዴ መርካቶ ይገዛል፣ እቃ ሱቅ ይሞላል፣ ባንዴ ይሸጣል፣ ያልቃል፣ ቀጣይ ይላል። ስለዚህ አሁን እኔ ሁለት እንትን ውስጥ ነኝ ያደግኩት። ሱቅ እየሸጥኩኝ ነው፣ እቃ በመሸጥ ነው፣ ማርኬቲንግን ፕራክቲስ አድርጊያለሁ። እዚህ ጋር ደግሞ የፋዘር አለ እና ሌላ ደግሞ ማያቸው አካባቢዎች ላይ ሁሉም ቅጥር ነው። ግማሹ ያሉኝ ዘመዶቼን ነው ማየት ያለብኝ ነው። አስተማሪ ነው፣ ግማሹ የሆነ ስራ አለ፣ ሁሉም ቅጥር ነው እና የሆነ ፕሮግራም ኖሮ ግን የሆኑ የራሳቸው ቢዝነስ ያላቸው ሰዎች ሲመጡ ሽቷቸው ምናምን ያስቀናኛል። በቃ አለባበሳቸው ነው ወይኔ ታድለው ምናምን ነበር። ከዛ ይሄንን ግን ማንም እነሱ ለኛ ሊነግሩን ዝግጁ አይደሉም። ብንጠይቅ ራሱ ትደርሽበታለሽ አንቺ ልጅ ነሽ ምናምን ነው የምትባይ። ቁጭ አድርጎ ላይክ እንዲህ እኮ ማለት ነው ወይ ልክ ስታድጊ እኔ ጋር ነኝ ምናምን የለም የሚል
ስለዚህ ያለኝ አማራጭ እንዳልኩሽ ዩቲዩብ ነው። ስለዚህ ምንድነው ዲፈረንሱ ብያየው ሶ ታይምሊ ፍሪ ነሽ ከምንም በላይ ማንም ቦስ አይደለም አንቺ ላይ ራስሽ ነሽ ዲሲሽን ሜክ የምታደርገው ኃላፊነት መውሰድ ራሱ ማለት ነው። እና አንዱ ቤተሰብ እኛን ፈሪ አድርጎ ያስቀመጠን የኢትዮጵያ በተለይ ወላጅ ልጅ ወጥቶ ቢደባደብ ቢፈነከት ምናምን በቃ ፓርት ኦፍ ላይፍ ነው ይገባል። በቃ ፓርት ኦፍ ላይፍ ፊገር አውት ያድርገው በጣም እንዳይጎዳ ግን ወጥቼ ልከላከል እችላለሁ። ግን ይሄ ወጥቶ በቃ ጎረቤት እኮ አልኩ ጎረቤት መውጣት አንችልም ለመጫወት ጎረቤት ምናምን ለምን ትሄጃለሽ ምን ሰሪልሽ እዛ ግቢ ምናምን የምንባል ነው እንዴት እናውቃለን የውጭውን እንትን ለዛ ያለ ቪዲዮ ዩቲዩብ ማየት ነው። ዩቲዩብ ሳነብ ዲፈረንሱን በደንብ እያየሁት እየጎላልኝ መጣ። ከዛ ከምንም በላይ ተቀጥሮ መስራት እና የእንትን ልዩነት ያየሁት አንድ ወር ላይክ ማክሲመም አንድ ወር ተቀጥሬ አይቻለሁ። ልክ የሪፍት ቫሊን እንደጨረስኩኝ ደስ የሚለው ኮኔክሽን እንዳልኩሽ ራሴ ቢውልድ እያደረግኩኝ ስለሄድኩኝ ለኮኔክሽን በጣም ቅርብ ሆነልኝ እና ሱቅ ላይ የሚመጡ ሰዎችን ምናምን አናገራቸው ነበር። እዛው እየሸጥኩ እያደግኩ ያዩኝ ሰዎችን እስኪ ሂሳብ ስራ ተመርቄያለሁኝ አካውንታንት ሆኜ ተመርቄያለሁ እና እስኪ ስራ ምናምን ፈልጉኝ ስል ምንድን ነው አንቺ የምትፈልጊው አለኝ እና እኔ ላይክ ኦዲት ፈርም ውስጥ ኦዲተር መሆን ነው የምፈልገው። ኦኬ የሆነ ሰው አለን አስተዋውቅሽ ምናምን ብሎ ወሰደኝ እና ሶሪ ከዛ በፊት ይሄ ናና ኸርባልን ልክ በራሴ ፎርሙሌሽን አድርጌ ከጨረስኩኝ በኋላ ሄድኩኝ ፉድ ኤንድ ድራግ ሚኒስቴር ምግብና መድኃኒት ሚኒስቴር ሄጄ ኮንፈርም አደረግኩኝ ይሄ ነገር ልክ ነው አይደለም እንዳልሳሳት ቼክ ያጣሁት ነገር ነው። የሚገርምሽ ላይ 100% ፐርፌክት የተባልኩት ነው እና ከዛ በኋላ ስወጣ ከዛ እንትን ያለኝ ፎርሙሌሽን ሄጄ መላ ኢንዱስትሪ ነው ይባላል እና እዛ ሄጄ ተማርኩኝ። ኤግዛክት ፎርሙላውን አገኘሁኝ። ኢቨን ልክ ሰውዬው ምናምን ሁላ ተምሬ ሰርተፍኬት ምናምን ሲሰጠኝ ስንት ቀን የተማርሽ ሲለኝ 3 ቀን እና ሰርተፍኬትሽን የምትወስጂው በ3 ወር ውስጥ ነው። 3 ወር በሶስተኛው ቀን ሳሙና ይዤለት መጣሁኝ እና ይሄው ሳሙና ምናምን ብዬ ሰጠሁት እና ያኔ ፓኬጅ አለ አይቶት ምናምን ተምረሽ ነበር ነው ዩቲዩብ ነው የተማርኩት። ከዛ አንተ ጋር የመጣሁት ፎርሙሌሽን እንዳልሳሳት ከዛ ምግብና መድኃኒት እንዳረጋግጥ ቼክ ሳደርግ ኤቭሪቲንግስ ፐርፌክት። ስለዚህ አሁን ኮንፊደንትሊ የትኛውን ቦታ ላይ ወጥቼ መሸጥ እችላለሁ። የእሱ ሰውዬ ይህን ኸርባሉን የተማርኩበት ሰው ምን ሌላ ምንድነው ፊልድሽ ምንድነው አመሰሪ ሲል አሁን አካውንቲንግ ተመርቄያለሁ ከሪፍት ቫሊ ኮሜርስ ደግሞ አዲስ ዩኒቨርሲቲ የተማርኩኝ ነው ገና አልጨረስኩኝም። ግን ብሰራ ደስ ይለኛል። አሁን ማስጠናት አልችልም እንደ በፊቱ አሁን የሆነ ሌቨል ታድጊያለሽ የሆነ ልክ ደግሞ አንድ ፕሮዳክት ላውንች አድርገሽ ምናምን ስታዩ ያችን የያዝኳት ብር አለሽ ትንሽም ትቆጥቢያለሽ ምናምን ብዙ አይደለም በቃ 10,000 አይሞላም። ለዚህ ያንን ወደ ማባዛት ነው ስራዬና ኦኬ የሆነ ድርጅት ወራት ፈሳሽ ላርጎ ምናምን ከፍተው ነበርና እዛ አካውንታንት ሆኜ ዴይ 1 አንድ ብዬ ገባው 30 ብዬ ወጣው። አንድ ትገቢያለሽ የዛን ሰሞን ደግሞ ላይክ ፋዘር ያረፈበት ሰሞን ነበርና ቦርሳዬን ይዤ እገባለሁ። ጠዋት ልክ እንደ ድሮ 12 እንደጨረስኩኝ የሚደረግልኝ አይነት ያሁኑ ምን ተሻሻለ ቡና በፔርሙዝ ተጨመረልኝ። በፊት ጠዋት 12 ሰዓት ተነስቼ 12 ሰዓት ተነስቼ ቦርሳዬ ምሳቃ ይቋጠርልኛል ወደ ትምህርት ቤት እንደሚሄደው አሁን ምሳቃ ይቋጠርልኛል። ግን አደግኩኝ ቡና በማኪያቶ ቡና ተፈልቶ ቦርሳ ውስጥ ይዤ ላይክ በፊት እንዲህ ነበር የሚይዘው አሁን እንደዚህ ዲፈረንስ ማለት ከዛ በቃ ያለኝ መጽሐፍ ነው መጽሐፌን ከትቼ መሄድ ነው። ከዛ አንድ ወር ሙሉ ስቀመጥ ድራማ ማለት ስራ አይሰራም ላይክ ያየሁት እንትን ውስጥ ጊዜ ለካስ ማኔጅ ብታደርጊ ምንም ብታደርጊ በቃ የራስሽ ሰው ወይ እኔ እንደኔ የሚለውን ኢንቫይሮንመንት እዛ ውስጥ ካልተጨመረ የስራ እንትን ውስጥ ያሉት ሰራተኞች ሀሜት ወሬ እኔ ደግሞ ራሴን ለመቀየርኩ ሰው ተሻልኩኝ ብዬ ራሴን የማስብ ሰው ነኝና እቺኛው ሰራተኛ እንደዚህ ያደረገች ያቺኛው ሰራተኛ እንትን ገብታ እንትና እንዲወጣ እንትን እኔ እንደዚህ አልተፈጠርኩም ማለት የመጀመሪያ ለዚህ አልተፈጠርኩኝም። ቢሮ ውስጥ ለካስ ቢሮክራሲ የሚባል አለ በቃ ይገባል ለቢሮክራሲ አልሆንም አልኩኝ።
በቃ እንትና ገብታ ምናምን እንትና አደገች እንትና ባለቤቱ እኮ እንዲህ ነው አያገባኝም። እኔ በቃ እኔ ራሴ ህይወቴን መለወጥ ብቻ ነው እቅዴ። የሚወራው እንደዛ እየታመምኩ መጣሁኝ። ላይክ ሊትራሊ ጭራሽ ሀዘንም አለ ራሴ። ከዛ ያ ደግሞ ሞር እና በቃ ያንን ለመርሳት መጽሐፍ በምናምን ብዬ ቢሮ ውስጥ መጽሐፍ ሳለን እዚህ ይለኛል። አገር ትባላለች ኃላፊያችን የኛን ማኔጅ የምታደርገው እንደዚህ ነው የተቀመጥነው። መጽሐፍ ማንበብ አይቻልም አለች። ዋይ አልኩ። ዋይ ለምስል ይሄ ቢሮ ነው ስራ ቦታ ነው እና ስራ ነው። ጠዋት የምትመጣ አንድ ደረሰኝ የሽያጭ ወይ የግዢ ደረሰኝ ትመጣለች። ያችን ሂስትሪ ላይ ሞላለሁኝ ወይ ኤክሴል ላይ። ከዛ ቀኑ ሙሉ ስንፋጠጥ ነው የምንውለው። ስራ አይኖርም። ስራ ከሌለ ወይ መተማማት ወይ መጣላት ነው የምትጀምሪው። ወይ ስለሆነ ሰው ታወሪያለሽ ወይ ስለ አንዷ ችግር ቁጭ ብለሽ ትሰሚያለሽ። እና ይሄ ለእኔ አይሆንም አልኩኝ። በቃ እኔ ለዚህ አልተፈጠርኩኝ እና ይሄ ከእንትን የሌለው ለማዘር ሁሌ ብያታለሁ። ያ ቤት ዕቃ ሰው ተቀጠረ ማለት ካዝና ምንድን ነው የሚባለው? አልታሰረልኝም እንጂ ሰንሰለት ታስሩብሻል። ቁጭ ያልኩ ሰው ነው እና ጭንቅላት በቃ ምንም አላድግም። እኔ ደግሞ እንደዚህ አይነት ሰው አይደለሁም። የበኳቸው ነገሮች ባላነብ ያኔ ሳላነብ ቢሆን ትንሽ ጊዜ ፕሮግረስ ላበቃ ሁሉም ማህበረሰብ እንዲህ ነው የሚባል እያስተባበልኩ ምክንያት ሊሰጠው ለራሴ ይቀር። አሁን ግን እዚህ አፕዴት ያደረኩ ሰው ነኝ። ራሴን እንደዚህ አይነት ፊት ላደርግ አልቻልኩኝም እና ይሄ ነገር አይሆንም ማለት ነው። ይሄ ኢንተርፕረነርሺፑን ማንበብ አለብኝ። እዛ ያለኝ ቢዝነስ ምን አለኝ አጠገቤ። አሁን በትንሹ እዛ የሚከፈለኝ 10,000 ብር ነበር። ንጹህ ነው የሚከፍለኝ። ከአስጠንቼ ከማገኙ 7,000 3,000 ብር ነው የጨመረው። ይሄ ለእኔ ሳሙናዬን በደንብ ብሸጥ እናቴ ቤት ነኝ። የቤት ኪራይ የለብኝ። ውሃ ምግብ መጠጥ አይደለም። ጠግቤ ነው እንዳልኩሽ ማኪያቶ ሁሉ ተቋጥሮልኝ ነው የሚሄደው። ለዚህ ለምን ቤቴ ሆኜ ራሴን አልቀይርም? ለምን ለዚህ እንትን አልልም አልኩና ኢሚዲየት ነው 30 ቀን ጠብቄ ሶሪ እኔ አልችልም። ዳግም ይባላል። ዳግም እኔ አልችልም። እኔ አመመኝ፣ ልቤን ያመኛል፣ ትታፈናለሁ አልኩት። የእውነቴ ነው። እና የሚሰጠው ሰው አለ አልኩ። ለዛ ነው አሁን እነዛ ጋር ያሉት የተለያዩ ልጆች አለ እና እዛ ጋር ያሉት ለእንደዚህ አይነት ነገር ተፈጠሩ ናቸው። እንደ ሀገር ደግሞ እንደዚህ አይነት ቫራይቲ ያስፈልጋል። ኢንተርዲፔንደንስ ያስፈልጋል። ይሄ ኢንዲፔንደንስ ምናምን የሚባል ነገር የለም። እንትን ላይ ያነበብኩት በሰቨን ሃቢት ኦፍ ኢፌክቲቭ እና ሰክሰስፉል ፒፕል የሚለው ላይ ነው እንጂ ይሄ ኢንዲፔንደንስ ምናምን የሚባል ነገር እንደማይሰራ የተረዳሁት በደንብ። ስለዚህ አይሄድም። ዋው በጣም የሚያስቅ ስቶሪ ነው ማለት ደስ ይላል። ማለት በሚያስቅ መልኩ ስላወራሹ ነው እንጂ ውስጡ በጣም ብዙ መልእክት ያለው ነው። ሀና are you there? ያ በጣም በሚያስቅ መንገድ አወራሹ እንጂ ውስጡ በጣም ብዙ የሚያስተምር ነገር ነው ያለው። ማለት አንዳንድ ጊዜ ሰው ሴፍ ስለሆነ ብዙ ጊዜ ሆነስሊ ሰው ተቀጥሮ የሚሰራው ሴፍ ስለሆነ ነው። በቃ ማለት ሁሉም ሰው የሚያደርገው ያንን ስለሆነ በቃ እኔም ላድርገው አይነት ነገር ነው። ኦብቪየስሊ በአንድ ነገር ባልሽው እስማማለሁ። ተቀጥሮ ማለፍ ኢምፖርታንት ነው። አንደኛ እንዳልሽው ምኑን እንደማትወጁ ያንቺ ደግሞ ፖቴንሻልሽ ምን እንደሆነ ለማወቅ ኤክስፖዠር ግዴታ ነው አይደል? ኤክስፖዝድ ያልሆንሽበት ኢንቫይሮንመንት ልትጠየውም ልትወጂውም አትችይም። አንዳንድ ሰው አለ ቀጥታ ሳይቀጠር የሚጀምር በቃ ጀስት ግን እሱ ዩዥዋሊ እንደዛ ሰዎች እንዳልሽው ባክግራውንዳቸው የሆነ አይነት ንግድ የሚሰራ ሰው ወይ ፋሚሊ ወይ ደግሞ አንደር ዴር ዊንግ ያስተማራቸው ሜንተር ያደረጋቸው ሰዎች አሉ። አሁን አንቺ ትራንዚሽኑ የቀለለሽ አንድም እንዳልሽው ማም ኦልሬዲ የሆነ አይነት ቢዝነስ ራን ታደርግ ነበረ እና እዛ ውስጥ ስትሳተፊ ስለነበረ ላይክ ቢዝነስ ማለት በጣም ይሄ ራሱን የቻለ ግዙፍ ነገር ሳይሆን ሰው ሁሉ መስራት የሚችለው ነገር ነው የሚል ኮንሰፕት ስላለች ነው መጀመሪያ። እና አይ ላቭ ዳት። ግን እዚህ ሁሉ ውስጥ ምንድነው ማትወጁንም ነገር እያደረግሽ ራስን ማግኘት እንዳለ ነው። እና አይ ላቭ የገለጽሽበትን መንገድ። ከእጽዋት የተቀመሙ የቆዳ እንክብካቤ ፕሮዳክቶች ሶፕ ሊሆን ይችላል፣ ኤኒ አዘር ሞይስቸራይዘር ኦር
whatever it is በዓለም አቀፍ ደረጃ ራሱ ኤክስፔንሲቭ ናቸው በጣም ውድ የሚባሉ ፕሮዳክቶች ናቸው አይደል ናቹራል ፕሮዳክት ሲባል ሁሉ ጊዜ it tends to be on the higher end of the price እንትን compared to obviously ብዙ ሲንተቲክ የሆኑ ማቴሪያሎችን ከያዘው አንፃር ማለት ነው እና ኢትዮጵያ ውስጥ ያለን የባህላዊ የእጽዋትና እንደዚህ ከሌሎች ሶርሶች የሚገኙ ከተፈጥሯዊ ሶርሶች የሚገኙ ንጥረ ነገሮችን የምንጠቀምበትን ሌቭል እንዴት ነው ወደ ዓለም አቀፍ ደረጃ የምናሳድገው ማለት አሁን አንቺ ፕሮዳክትሽ እንዳልሽው ነው ኤፍዲኤ አፕሩቭድ ነው ራስሽ ላይ ተሽዋል ከስተመር ቤዝ አለሽ ኦልሬዲ ፕሮዳክቱ እንደሚሰራ የሚያውቁ ግን ስቲል የሆነን ሰው ሎሪያል ቢገዛ ይሻለዋል even though they don't know what's in L'Oreal just ስሙ ስለሚታወቅ ብቻ whatever ብዙ ወጣት ሰው በእንደዛ ስለሆነ እንትን የሚለው ማለት ነው እና how do we do that እንደ አገር ልክ የውጮቹ ኦርጋኒክ ፕሮዳክቶች ላይ ፎከሳቸውን እንዳዞሩት እንዴት ነው የኛ ሀገር እንዴት አድርገን ነው ወደዛ ደረጃ መድረስ ምንችል የሚመስልሽ ቅድም እንዳልኩሽ ከአቶሚካውን መጽሐፍ ጋር ነው የምወስድሽ እና ከአቶሚክ ሀቢት ውስጥ አንደኛው ሲምፕል ማድረግ ነው የሆነ አንድን እንትን ሲምፕል ማድረግ ነው ከሲምፕል ቀጥሎ ደግሞ አትራክቲቭ ማድረግ ነው ስለዚህ ኢንተርናሽናሊ ማድረጉ ግሎባላይዝድ አድርገሽ ውጪ ድረስ ኤክስፖርት እንዲሆን ዋናው ኢቭን የናና እቅዴ አንደኛው ምንድነው ሊሚትድ እንዳልሆን ነው ላይክ ፕሮዳክቱ ስጀምር ከዛ ኢምፖርት የሚሆን ከሆነ ሴንሲቲቭ የሚሆን ከሆነ ኮስሞቲክ ቤዝድ የሚሆን ከሆነ ሊሚትድ ነው ስቲል ሊሚትድ ነው የሚሆነው የሆነ ሰዓት ያ ኮስሞቲክስ መመረት የቆመበት ሰዓት እነዛ ፊቶች ይበላሹ ነው መልሰው ማለት ነው ስለዚህ ማድረግ ያለብኝ ምንድነው ከናቹራል የሆኑ ነገሮችን መጀመር ስለዚህ ናቹራል ነገሮች አንሊሚትድ ናቸው የማያልቁ ነገሮች ናቸው ነገ ሰፈር ቤትሽ ኮትኩተሽ የምትተኪው ነው ሬት ኮትኩተሽ የምትተኪው ነው አጃም ምንም ጥቁር አዝሙድም የሚተከለው ሀገር በቀል የሆነ ነገሮች ናቸው የምታገኛቸው ነገሮች ናቸው ስለዚህ ሲምፕል ከማድረግ እና አትራክቲቭ በማድረግ ከኢንተርናሽናሊ እንዲሸጥ ማድረግ ነው የኔ እቅድ ማለት ነው ለዛ ፓኬጂንግ እንጨምራል አንደኛው ፓኬጂንጉንም አትራክቲቭ ማድረግ ፕሮዳክቱንም ስታዩ ከሌሎችን የሚያስንቅ መሆን አለበት አሁን እንደውም ብሎግ ላይ የጀመርኩት አለ እንትን ሰው ለወጣቶችም ለኤኒ ሰው ወደ ቢዝነስ መግባት ወይም የኛውን ምርት የኔን ጆርኒ መቀላቀል የሚፈልግ ምናልባት ብዬ ፖስት ቪዲዮ እየሰራሁኝ ነበርና ከዛ ውስጥ ምንድነው አንዱ መስራት ያለብን አንሊሚትድ ከሆነ ነገር መጀመር ኢዚ ከሆነ ነገር መጀመር አትራክቲቭ ከሆነ ነገር መጀመር ስለዚህ ፕሮዳክቱ ፕሮብሌም ሶልቭ ያደርጋል ወይ ሶልቭ ካደረገ የፈለገውን ሰዓት መትበዩ መጠጭው ካላጣሽ ያንን ነገር ለማስቀጠል ሲምፕል ነው ኮንሰምፕሽን ሲሆን ኮንሰምፕሽን በቃ ስግብግብነት ይባላል ብዙ ሸጪ ብዙ ላትረፍ የሚለው ውስጥ ከገባሽ ሌጋሲ ሎያሊቲ ብራንድ ምናምን የሚባለው ነገር አይሰራም የሚሰራው ምንድነው ታመርቻለሽ የሆነ ነገር ፓኬጂንጉም የሆነ ሰዓት የሆነ እንትኑ የተቀደደ በሆነ በኩል ላስቲክ ይወጣ ከዛ እንዴት ያንን አምነሽ ትገዣለሽ ኢትዮጵያ ውስጥ የመጀመሪያው ችግር ያ ነው በቃ ሰው ኢምፖርትን እንዲያምን ከውጪ የመጣ ኮስሞቲክስን እንዲያምን በተለይ ኮስሞቲክስ ኸርባል እየተሰራ ነበር የሆነ ሰዓት ላይ ብዙ ኸርባሎች እየወጡ ይተዋወቃሉ በጣም ብዙ ኢቭን የሚጠጡ የሚቃሙ ፊት ላይ የሚቀቡ በሳሙና መንገድ የሚሰሩ ነገሮች ነበሩ ግን ምን አደረጉት ፕሮዳክቱን ጥሩ ይሰሩትና የመጀመሪያ ላይ ለኮነ ሰዓት ላይ በቃ መርካቶ ይገባል አንዱ ደግሞ ንግድን እያበላሸ ያለው የመርካቶ ነጋዴ ይመስለኛል ምክንያቱም ልክ ይቀበለዋል በቃ ቶሎ ኮንሰምፕሽን ነው የሚሸጥለታል ምናምን ክፍለ ሀገር ይላካል ምን ይላል ያኛው የሚገዛል ምናምን በዚህኛው ወር የኛል ሴልስ ምናምን ትርፉ ምናምን ሲጨምር ኳሊቲው አይሆንም አንደኛ ሃንድ ሜድ ናቸው አብዛኛው ኸርባል ሆነው ቤት ውስጥ በሚሰሩ በትንሽ የተጀመሩ ነገሮች ከሆኑ ብሩ ሲጠማቸው
ቲክቶክ ላይ ምናምን አይተሽ ከሆነ ህንዶች ምናምን በእግራቸው እያደረጉ ማስክ ሲሰሩ ምናምን አይተሽ ከሆነ ወደዛ ይገባል። ምን ይሆናል አይን ይሄ ቪዥኑ ይቀየርና ገንዘብ ወደ ማምረቱ ብቻ ፎከስ ስለሚደረግ ዋናው አላማው ይሄ ብራንድ ማስፋቱ ለትውልድ ላስቀጥል የሚባለው ነገር ይቀርና ገንዘቡ ፓርት ሲሮጥ ይሄኛውን ብራንዱን ይረሳዋል። ከዛ ከሆነ ጊዜ በኋላ አይሸጥም ነገር ቀጣይነት የለውም። ለዛ ህዝቡ ምን እየሆነ ይመጣል? ያንን በህርባል ከማመን ያልፍና አይ ይሄ ነገር ሎያልም ስላልሆነ ህርባል ይታወቃል። ህርባል ናና የሚለው ተጨምረው እንጂ ህርባል ይታወቃል። ግን ህርባል ሁሉም አንድ አይደለም። እኔ አስታውሳለሁ አንድ የማውቃት ጓደኛ አብረን የተማረን ፊቷ ላይ ብጉር ምናምን ወጣባት እና ቆየን ከአልሆኑ ከ6 ዓመት ምናምን በኋላ አየች ምናምን እና ስትደውል እኔ ነኝ እና ልክ ሚኒት እኔ መሆኔን ስታውቅ ኦኬ ህርባል ነው እንደሚሰራው ኦኬ ብዙ ህርባሎች አጃ እኮ ነው ሌላ ቦታ አይቻለሁ ቆይ ያኛውን ልሞክራለች። ትችያለሽ እኔ አላስገድድም የኔ የራሴ ነው መብትሽ ነው አልኩ። 2 ወር 3 ወር አልቆየችም ድጋሚ ደወለች እና ያኛው አጃ ነው የአጃ ሳሙና ነው ግን ሜቢ አልሰራልኝም እና እስኪ ያንቺን ልሞክረዋል። መጀመሪያ ያስረዳዋል ሜቢ ፐርሰናሊ ሰውን ስለምታውቂው አይደለም ከሆነ ጊዜ በኋላ እኔ ልሞታለሁ አና የምትባለች ታሪክ ሆና ትቀርና ናና የሚለው ሊቀጥል ይችላል። እና ናና ስሙ ብቻ አይደለም ቴስት ሲደረግ ዛሬ ታጥበሽበት ቀጣይ ብራንዱ እንዲቀጥል የሚያደርገው የሆነ ፕሪንሲፕል ስታወጪ ህግ ስታወጪ ለድርጅቶች ለምሳሌ ህግ ስታወጪ ይሄ ከሚመረጥ በቃ እኔ ባልበላ ቢቀር ይሻላል ገቢ ይቅርብኝ የምትይው ይሄ አሁን እኔ ሜቢ ፕሮፊቱ ላይ ሞር ስላላተኮርኩ ሊሆን ይችላል። ፕሮፊቱ ላይ ሞር የምታተኩሪ ከሆነ በቃ ያንን ሌጋሲ ለማስቀጠል እንደ ሀገር በቃ እንደ ሌላው ቢቀር የሀገርን ስም ለማስቀጠል ነገ ከዚህ እኮ መጥተው ባዛር ላይ እኔ በጣም ብዙ ጣሊያኖች ይገዙናል፣ ብዙ አፍሪካኖች ይገዙናል፣ ኢሜይል ያደርጉልናል ምናምን። እኔ ይሄ በጣም ፕራውድ የማደርግበት ነው። ከዚህ ከኢትዮጵያ መጥቶ ሜቢ ዶክ ሆቴል ሬስቶራንት አለ የእሱ ባለቤት ጣሊያን አምኑና ሜቢ መጀመሪያ ላይ እነሱ ጋር በስንተኛው ባዛር ተካሄደና ሸጥኩላቸውና አይቶት ፓኬጂንግ ከውጭ ነው የምታስመጪው ባለኝ ነው እዚህ ኢትዮጵያ ውስጥ ነው እኔ ነኝ የማመርተው ልክ እኔ ነኝ። ፓኬጂንጉ ምኑ አቆራረጡ ኢቭን ሃንድ ሜድ አይመስልም። በቃ ፐርፌክሽን ውስጥ ትገቢያለሽ እና ያኛው ከውጭ ጋር ከኮስሞቲክሶች ጋር ጥቅሙ አንድ ከሆነ ከኮስሞቲክሶች ጋር ስትለዩ ህርባል ነው የማያልቅ ነው። ፕላስ ኔቸር ነው የምትበይው ነገር ነው ወደ አፍሽ የምታስገቢው ነው ቆዳሽ ላይ የሚወጣው። ስለዚህ ምንም የሚጠላበት ነገር የለም። ስግብግብነት ነው በቃ ባጭሩ ስግብግብነት ያ እንደ ሀገር ህርባል የሚለውን ስም ሊያጠፋ ይችላል። ምክንያቱም በቃ ኮንሰምፕሽን ቢውል ማድረግ ላይ ስለሚካሄድ ኳሊቲው ላይ ይረሳል። ትንሽ ሰዓት ይመረታል። ልክ ገንዘቡ ሲመጣ በቃ ወደ እንትን ይገባል። ያኛው ተጽዕኖ በጣም ፈጥሯል። እኔም አይቼው ስለማውቅ የሆነ ሰዓት ላይ እንትን ይላል ገንዘቡ ይመጣና ከአንድ ቤት ውስጥ ነሽ የምትሰሪው ግቢ ትከራያለሽ። ከግቢ የሆነ ማሽኖችን አምታስገባል። ልክ ያኔ ለሚኒት የሆነ ሰራተኛ ሲገባ የእሱን አስተሳሰብ ከዛኛው ምናምን መጥቶ ሊያበላሽብሽ ይችላል። የሆነ አንዳንዴ ያው ፎርሙላይን የሻምፖ ምናምን አሳያቸዋል። የሳሙናይን ግን መቼም አላሳይም። ባሳያቸው ራሱ አይገባቸውም። ላይ የአጃ ሳሙና ሁሉም አይደለም። ሞክሩት፣ እዩት፣ ተጠቀሙበት። ከተስማማችሁ ሜቢ ዳቲዝ በቃ የእናንተ የሚስማማችሁ ቆዳ ያ ሊሆን ይችላል። የኔ ግን የኔ የራሴ የሆነ ሴክሬት ፎርሙላ አለኝ፣ የራሴ የሆነ ኢንግሪዲየንት አለኝ። አጃ ነው ፎርሙሌሽን አንድ ሊሆን ይችላል፣ ግን አይ ሃቭ በቃ የሆነ ቅመም አለኝ። ያንን ግን ለሽያጭ ምናምን ሳይሆን 6 ዓመት ፈጅቶብናል። 6 ዓመት ሆኗል። አሁን ገና ከአሁን በኋላም ደግሞ የሚቀጥለው አለ። በሚሊየንስ ነው ወይ የሰራው አይደለም፣ ግን ስቲል ሌጋሲውን አለ። ስቲል አንድ ሰው ዴዲኬትድ ሆኖ 6 ዓመት ሙሉ አንድ ሳሙና ከተጠቀመ ለእኔ ሳቲስፋክሽን ነው። በቃ ለእኔ በጣም ሳቲስፋክሽን ነው። እና ያን ከዛ አንጻር ነው ህርባልን ከኮስሞቲክሱ ለይተን እና የሀገር ሰው ደግሞ እንዲገዛ ማድረግ የምንችለው ከፓኬጅ ጀምሮ ስንጠነቀቅለት ነው። በጣም እውነትሽን ነው። ታውቂያለሽ ማለት እያወራሽ እያሰብኩት ነበር ሁል ጊዜ። ለምሳሌ ትዝ ይለኛል አንበሳ ጫማ ኢንፌመስ አንበሳ ጫማ is the most durable ማለት
ለዘመናት የሚደረግ ጫማ ነው አንበሳ ጫማ ለዘመናት ግን ሁል ጊዜ ፊኒሽንግ ነው there's just something wrong መጨረሻ ላይ ወይ ስፌቱ የሆነ ነገር ጋር ተንሻፏል or አያምርም ምናምን ፒውር ቆዳ ነው ፒውር ሌዘር ነው versus ከቻይና ይሄ ፌክ ሌዘሩ ነው በአንድ ወር ውስጥ ቡን የሚጫማ yeah for twice the price sometimes even more than that let's be honest እንዳልሽው የመርካቶ ነጋዴ ሆዱ ስለማይጠግም ማለት ነው እና it's so sad እና የራሳችን የሆነ ነገር actually ኳሊቲ ቢኖረንም እንዳልሽው ብራንዲንግ ላይ ፓኬጂንግ ላይ ፊኒሽንግ ላይ ላክ ስለምናደርግ ያ ነገር አፌክት አድርጓል የኮንሱመሩንም ተጠቃሚነት አፌክት አድርጎታል so that's very very true አሁን ግን ላንቺ ለምሳሌ you know ይሄንን እኔ አሁን እንደ ሶሻል ኢንተርፕረነርሺፕ ነው ባየው ምክንያቱም you're maintaining የማህበረሰቡን ጤና እየጠበቅሽ ነው because skin is አንደኛ it's the first barrier ከውጨኛው ዓለም ጋር የምንገናኝበት የመጀመሪያው barrier ነው skin it's part of the immune system የሰውነት በሽታን የመከላከል ህዋስ መሃል the largest obviously እስከ 7 ሜትር እንትን ያለው ስፋት ያለው 7 ሜትር ቆዳ ስፋት ያለው no but it's the most important one it's the first one and now people don't understand ትክክለኛ ያልሆነ ኬሚካልን በመጠቀም ያንን barrier መጉዳት ቀጥሎ የሚያመጣው profound የሆኑ ኢፌክቶች አሉ like health effects አሉት ሰው ቆዳው ላይ ያለውን ነገር ብቻ ነው የሚያየው ግን ኢንተርናሊ ምንድነው እየተካሄደ ያለው you know it's a whole different እንትን ህክምናውም more severe እየሆነ ነው ገባሽ አሁን እንዳልሽው ናቹራል የሆነ ፕሮዳክት በመጠቀም ውሃ ፕሮፐርሊ በመጠጣት ኤክሰርሳይዝ በማድረግ ስዌት ግላንድሽን መክፈት በራሱ በኤክሰርሳይዝ አንድ ለቆዳ ንጽህና የሚጠቅም ነገር ነው እኔ ፐርሰናሊ ለራሴ የሚሰራ ነገር ያየሁት ፋስቲንግ መጾም like water fast ምግብ ሳትበይ ለሆኑ ያህል ቀናቶች ማይስ በራሴ ያየሁት ነው your skin change like it glows in a whole different level አይደለም because you're giving ጊዜ እየሰጠሽ ስለሆነ rejuvenate እንዲያደርግ ሰውነትሽ እና ብዙ ነገሮች አሉ that we don't need to pay nothing for or very minimal ግን actually long term ደግሞ effects ይሆን ያላቸው sustainable የሆኑ ማለት ነው so አሁን አንቺ ማህበረሰቡን እያገለገልሽ ነው obviously ደግሞ ንግድ ላይ ነሽ which is or ትርፋማነትም አለ so ማህበረሰብን በማገልገልና ትርፍን ደግሞ ምርታማነትን በማስተዋወቅ ትርፍን መጨመር ላይ እንዴት ነው ባላንስ የምታደርጊውና እንዴት ነው ደግሞ like ለምሳሌ ፕሮዳክትሽ more ተጠቃሚ ሲኖረው ብራንች እየታወቀ ሲሄድ ትሁት ሆነሽ የምትቀጥዩ ማለት humility is you know it's a very difficult thing ለሰው ልጅ ማለት በጣም በትንሽ ነገር ነው የምንኮራው አይደለ like high school ተመረቅን ተብሎ እኮ በሬ የሚታረድበት you know like it's not so እንኳንስ እንደ አይነት success story but actual celebrate የሚደረግ success story ያለው so how do you maintain your humility እና ደግሞ ያንን ባላንስ እንዴት ነው maintain የምታደርጊው ከመጀመሪያው እንደነገርኩሽ የጀመርኩት ራሴን ከመቀየር ነው አቲቲዩዴን ከመቀየር ነው ራሴ ላይ ከመስራት ነውና አንዱ አሁን ከኢንተርፕረነርሺፕ ላይ ካነበብኩት ላይ ወይም ከራሴ ላይ ፕራክቲስ ካረኩበት አንዱ ምንድነው ራስን መግዛት ላይ like especially consumption build ስታደርጊ ከዛ መርካቶ ስትገቢ እንደማንኛውም ሰው የሆነ ፕሮቶኮልሽን ጠብቀሽ ምናምን አይደለም እዛ ጋር የምታያቸው ሰዎች ገና ከመኪና ስትወርጂ የሚለክፉሽ እቃሽን ወስደው ተረክበውሽ ክሬዲት ሰተሻቸው ከሆነ ጊዜ በኋላ ሱቅ ቀይሮ የሚጠፉ ሰዎች ከሰራተኛ ጋር በቃ ሌባና ፖሊስ የምትጫወችበት ብዙ ከፋሚሊ ደግሞ ባላንስ ለማድረግ ከፋሚሊ ጋር ደግሞ ይሄ ወርክ ላይፍ ባላንስ የሚለውን ደግሞ ሴትን ለማድረግ የምትታገይበት ከዛ ደግሞ ወጣትነት ሴትነት በቃ እነዚህ ሁሉ ነገሮች
ሰብስበው ላይክ እንዴት ነው የሆነች ዶት የሆነች ነገር አለች እዛች ጋር ከሁሉም አቅጣጫ እንደው በስዕል ብገልጸው ሁሉም ነገሮች ቴንሽን የሚያደርጉ ሰዓት ናቸው እና ለእኔ ጥሩ ነገር ነው ብዬ ያሰብኩት የጀመርኩት ገንዘብ ከመስራት አይደለም የጀመርኩት ራሴን ከመቀየር ነው የራሴን ማንነት ከመቀየር ነው እና እዛ ላይ ምን ፕራክቲስ እያደረኩኝ መጣሁኝ ከሰዎች ጋር ያለኝ ግንኙነት እንዴት ሀምብል መሆን እንዳለብኝ እንዴት አነጋገሬን ማስተካከል እንዳለብኝ ቅድም ብዬሻለሁ እንዴት ማውራት እንዳለብኝ እንዴት መሳቅ እንዳለብኝ እንዴት መቻል እንዳለብኝ ምናምን ከዚህ ይሄንን በቃ ግዴታ እንትን ከዛ ይሄ የምትሰሪው ስራ ባይዘዌ ማንነትሽን እየገለጠ ነው የሚመጣው ገንዘብ ፈልገሽ ከጀመርሽ አውሬ የሆንሽ የምትሄጂው ላይ ገንዘብ መስራት አውሬ ያደርጋል ሳይሆን አሁን ያን ብቻ የምታይ ከሆነ ዛሬ ቢሮ እኮ አልገባም ታምም ያለው ብትልሽ በቃ የምትሰራው ነገር ቤቷ ድረስ ነው ይዘሽ የምትሄጂው የሰብአዊነቱ ጎሎች ማለት ምክንያቱም ያንቺ ብቻ እንትን ነው የምታየው ወይ ደግሞ በቃ ዛሬ እናቴ እኮ አርፋ ቢሮ ዝግ ነው ወይ ቢሮ አትገባም ትባይ በቃ ትሄጃለሽ እና ኢንቴንሽኔ የጀመርኩበት ጅማሬ የኔ ምንድነው ራስን መቀየር ነው ወደ ቢዝነሱ የሚከተተኝ እንጂ ገንዘብ ፈልጌ ገንዘብ ለማምረት ቢሆን ኖሮ አሁን ላይ የማገኘው ሩድ የሆነች ሴት ስትሪክት የሆነች ግን ይሄ አሁን ወጣት አሁን ጓደኞች ከኔ ታናናሽ ምናምን ሳገኝ በቃ ሞቲቬት ማድረግ ደስ ይለኛል በተለይ ከጠየቁኝማ በቃ ደስ ብሎኝ እንደዚህ ያድርጉ መጀመሪያ ራሳችሁ ላይ ስሩ ሴትነታችሁ ላይ ከሆኑ ወንዶችም ከሆኑ ወንድነታችሁ ላይ ምናምን ስሩ እንደዚህ ምናምን እኔ ይህን ያህል ትልቅ ነገር ሰርቼ አይደለም ግን በቃ ይሄ ራስን ማግኘት መጀመሪያ ብዙ ነገሮችን ከዛ በኋላ ትርፍ ነው ሁላ ለማስተካከል ሰው ኢዚ በጣም ቀላል ነገር ነው እና መጀመሪያ ራሴ ላይ በመስራቴ ነው ሀምብል መሆን ቅድም እንዳልኩሽ ዲሲፕሊን መሆን ኮንሲስታንሲ መሆን በተለይ ኢንተርፕረነርሺፕን ቪዲዮዎችን ማነ መጽሐፍ ማነብበት ዋናው ምንድነው ሰው ሲያገኝና ሲያጣ አንድ አይደለም እኔ አሁን በተለይ አሁን ራሴን ሳየው ልክ ጊዜ ውስጥ ብር እየጎደለ ሲሄድና የሆነ ሲሄድ አንድ አይደለም ሁላ እንደ ሆርሞን ነው የሚቀያየረው እና ያንን ባላንስ ማድረግ ሀምብል መሆን ምናምን በቃ ሰው ሙሉ ሰው ለመሆን ሁሌ ይመጣል ሁሌ ፐርፌክት ላንሆን እንችላለን በማንበብም ከትልቅ ሰውን በመስማት ይሁን ከትንሽም ሰው በመስማት ይሁን ብቻ የገንዘብ ድፍን እንዳያደርገኝ ሁሌ እሞክራለሁ ለሀምብልኒንግ ደግሞ ለመሆን ዋናው መንፈሳዊነት በደንብ ተጽዕኖ ያደርጋል እና የሆነ ጋል ብለሽ ራሱ ብትሄጂ ወይ እኔ እኮ እንትን ሰው ነኝ አይደል እንደዚህማ አላደርግም የምትይው ነገር ይመልስሻል ያ ግን ፕራክቲስ ነው በፕራክቲስ ነው የሚመጣው እንጂ በአንዴ ብዙ ነገሮች ሊያበሳጩሽ ይችላሉ እኔ ሞስት መርካቶ በተለይ በጣም በቃ ብዬ እንትን ያልኩባቸው ነበር በጣም ብዙ ነገር ነው የሚያረጉሽ በጣም በብዙ አይነት ነገር እና ብዙ ነገርሽን ሪቪል እንዲያደርጉ ይሄ ኢንተርናልሽን እንደዚህ አይነት ሰው እንደሆን ያደርጉኛል እነዚህ ሰዎች እና ለዛ ነው አንዳንዴ ቅድም መጀመሪያ የሆነ ቢሮ ገብቼ ነበር እንዳልኩሽ እንደወጣው ይሄ የኔ ቦታ አይደለም ላይክ ትለያለሽ ያንን ግን እየሞከርሽ እያጠፋሽ እየገባሽ ምናምን ስታዩ ይሄ የኔ ማንነት ቢውልድ ያደርግ በቃ እኔ እንደዚህ ሰው አይደለሁም ይቅርብኝ እንትን ነገር አለ ማንነትሽን እንዲቀይሩ ማድረግ የለብንም ብዙ አመት አንኖርም ትንሽ አመት ስለሆነ በዛች አመት ውስጥ ጥሩ ነገር ሰርተሽ ለምትበዩ ለምትጠጪው ነገር ደህና አድርገሽ የተሻለ ህይወት ላለመጎሳቆል አድርገሽ ብቻ ከዛ የሆነ ነገር አስቀምጠሽ ማለፉ ነው እንጂ ዘላለም እንደሚኖር ሰው ፋይት ማድረግ አያስፈልግም ለዛ ዋናው ሃይማኖት የትኛውም ሃይማኖት ሊሆን ይችላል ግን እዛ ነገር ላይ ፈርሞ ማድረግ ሪሼፕ ያደርጋል ሀምብል እንድትሆኝ የሚያደርግሽ እሱ ነው ፕላስ ፋስቲንግ አሁን እንዳልሽው ሁሉም ላይ ስላለ ፋስቲንግ ጅብ ከመሆን ይከለክላል ብዬ አስባለሁ ስለምትጾሚ ከብዙ ነገር ያኛውን ነገር እንትን ይላል ይጎድ ያሳንሰዋል ያንን ነገር ይሄን ይመስላል በጣም ቆንጆ ነጥብ ነው ያነሳሽው I don't know አንዱም ልጠይቅሽ የነበረው obviously መምራት መቻል አለብሽ የሆነን ቢዝነስ ራን ስታደርጊ inevitably leadership አለው ውስጡና
ምን አይነት የሊደርሺፕ ስታይል አሁን ከምትነግሪኝ የሰርቨንት ሊደርሺፕ አይነት ብዙ ጊዜ ስፔሻሊ ቲፒካሊ ኤግዛምፕል የሚነሳው ኢየሱስ ክርስቶስ ነው፣ ሰርቨንት ሊደር ነበረ በሚል ማለት ነው። እና ምንድነው የአንቺ የሊደርሺፕ ስታይል ኢንስፓየር ያደረገሽ የሊደርሺፕ ስታይል የትኛው ነው? ከሊደርሺፕ ውስጥ አንደኛው ሊደር እንደ ስሙ ራሱ እንደሚነግርሽ ሊደር አንቺ ነሽ። መጀመሪያ ሊድ የምታደርጊው ሰው ነው ራሱ ሊድ መደረግ ያለበት መጀመሪያ። እና እኔ የሆነ ሰዓት እየሰፋ ሲመጣ ቢዝነስ ብዙ ሰዎች ትቀጥሪያለሽ፣ አጠገብሽ ብዙ ነገሮች የሆነች ነገር ስታገኘች ሲሰፋ እያረግሽ ሲመጣል እና 1 5 6 ሰራተኞች ነበሩ የሆነ ሰዓት ላይ በደንብ እየሰፋ ሲሄድ ምናምን ያየሁት እኔ ነበርኩ። እኔ 2 ሰዓት ከገባሁ ከኔ ለመቅደም ይሞክራሉ። በቃ እኛም ዲሲፕሊን ነው የሚሉት። እኔ ኤቭሪቲንግ የሆነ የተቀመጠውን ቦታ ብድግ አድርጌ ይሄ ነገር ፓኬጅ እንደዚህ መስተካከል ያለበት ወልውሉት ምናምን ብዬ እንደዚህ ከወለወልኩኝ ያንንም መልተው ይወለውላሉ። እኔ ልክ ስልክ ተደውሎ ምናምን ከስተመር ሰርቪስ ወይ እንዴት ናችሁ ሰላም ከናና ኸርባል ይባላል ለምን ፈልጋችሁ ምናምን ብዬ ሳወራ ነገ እነሱ ያንን ፕራክቲስ ያደርጉ ታያቸዋለሁ። እና አሁን የመጀመሪያ አካባቢ ስቀጥር ምንድነው የማደርጋቸው? ምንድነው ኤክስፒሪየንሳችሁ ቼክ አደርጋለሁ። ለምሳሌ ሴልስ ከሆነ የምቀጥረው ስለ ሴልስ ኤክስፒሪየንስ ጠይቃቸዋለሁ። ኦኬ ስለ ሴልስ ምንም እውቀት ስለ ሽያጭ ምንም እውቀት የለንም ካሉ ኦኬ ስለ ሽያጭ እውቀት ከሌላችሁ ፍላጎቱ ምን አላችሁ ራሳችሁን ለመቀየር ብዬ ጠይቅና ከዛ ተነስቼ ያ ሰው ይሰራል አይሰራ የሚለውን አይቼ ከዛ የኔን ህይወት ለማንጸባረቅ እሞክራለሁ። ግን በማድረግ ነው በማሳየት ማለት ነው። በማሳየት ቀን በቀን በማሳየት እሞክራለሁ በእግራቸው እስኪቆሙ ድረስ ማለትም ራሳቸው በራሳቸው አይምሯቸው በቃ ይሄ የኔ ነገር ነው የኔን ፊል እንዲያደርጉ ዴይ ዋን ገና ሲቀጠሩ ነው የምጀምረው። ይሄ ስራ ከኔ ጋር አይደለም የምትቋጩት። ነገ ተነገ ወዲያ የሆነ ቢዝነስ ከፍታችሁ ራሳችሁ ሊሆን ይችላል፣ ትልቅ ካምፓኒ ላይ ተቀጥራችሁ ሊሆን ይችላል። ያንን ካምፓኒ ላይ ስለ ሽያጭ ማወቅ አለባችሁ ብዬ አትሊስት ሚኒመም ኮርስ ሰጣችኋለሁ። ትንሽ በቃ ለ1 ሳምንት የሚሆን ኮርስ ሰጣቸውና ኔክስት ሳምንት ጀምሮ ስራ እንዲጀምሩ ፕራክቲስ እንዲያደርጉ እንደዛ ራሱ አሰጥረሻቸው ቶሎ ማይጀምሯል ነው። ይሄ ምንድነው 12 ዓመትም 12 ያክል ድረስ ተምረውም ላይሰለጥኑ ይችላሉ። አንዳንዴ አልፈርድም፣ ምክንያቱም ራስሽ ከመፈለግ ነው የሚጀምረው። እና ሁሌ ምን ጀምራለኝ ስለራሴ ያባራላቸው እኔ እንደዚህ ነው ከዚህ ተነስቼ እንዲያደርኩኝ ነው እንደዚህ ነበርኩ እንደዚህ ነው የሰራሁት እንዲህ። ከዛ ደግሞ እያያችሁኝ ማንነቴን ታውቃላችሁ እላችኋለሁ ማለት ነው። እውነትም ልክ ከትንሽ ቀን ከ2 ከ3 ቀን በኋላ ምናምን ኦኬ 1 ሳምንት ይላሉ። 1 ሳምንት 1 ወሯ ኦኬ ማማቂያ ስለሆነች ተብሎ ይታወቃል። አለማስመሰል ላይክ ለስራ ብቻ በቃ የስራ በትክክል እንዲሰራ ይሄንን እንትን እንዳያበላሹ ብቻ ብዬ ሳይሆን በቃ እኔ ይሄኔ እየተማርኩ የመጣሁት ይሄ ነው። ገና ደግሞ ከእናንተ ጋር አብሬ የምማረው ነገር ነው። ያን ደግሞ በላይፌ እያያችሁ ትማራላችሁ። ሲያዩሽ አንቺን አያደርጉም በቃ ያን ነገር ኦኬ እሷማ እንዲህ ከሆነች ብለው ያንቺን ሊድ ያደርጋሉ ማለት ነው። እያዩሽ ሊድ ያደርጋሉ። ግን ይሄ ደግሞ ወደ ምን አመጣኔ ያየሁት ዲፔንደንሲ ላይክ ሚረሪንግ ይጀምራሉ። በቃ አንቺ እንደዚህ ከሆነ እኛም እንደዚህ እናደርጋለን። ሁሌ ደግሞ በዛ እንዳይቀጥሉ እነዛ ሰዎች መጽሐፍ ሰጣቸውና ራሳችሁን አንብቡ። የሚመክራችሁ ሰው ላይኖር ይችላል። እኔ የሚመክራችሁ የኔ ላይፍ ስታይል እና አንተ ምን ትፈልጊያለሽ፣ አንቺ ምን ትፈልጊያለሽ። ታይም ሲኖረኝ አንዳንዴ ሁሌ ስራ አይኖርም እና የሰርቪስ እንትኑ ማኑፋክቸሪንግ ደስ የሚለው ምንድነው የሆነ ሰዓት አንዴ በልክ ታመርቻለሽ፣ ከዛ እስኪሸጥ ስቶክ ታደርጊያለሽ። ያንን እያጸዳሽ ማርኬቲንግ ነው እና ምሳሌ የማርኬቲንግ ነው የሚበዛው። ፕሮዳክሽኑ ላይ ብዙ ሰው ላይኖረኝ ይችላል ነው ማርኬቲንግ ላይ ሲሆን የሆነ ሰዓት ታይም አለ እና አንዳንዴ ላይክ ለመሸጥ ምናምን ስንወጣ መኪና ውስጥ ምናምን ዲስትሪቢዩት ለማድረግ አብሬ እወጣለሁ በጣም ብዙ ጊዜ እና ያኔ አወራቸዋለሁ። ላይክ እነሱ ስለምን ያወሩልኛል ላይክ እኔ መጀመሪያ የነበርኩበት ኮምፕሌኒንግ ይጀምራል። ናቲ እንትን ተወልደ ግን ያው እንትን እያልን ነው በቃ እሱ አብቅቷል። አሁን በይዋን ያንቺ ነገር ነው የምትጀምሩ። አሁን በቃ የራስሽን ነገር ነው የምትጀምሩ። ስለዚህ አሁን እኔ ነው የምለው። አሁን ባወራ ሁሌ አንድ ይደክመኛል። ለሁሉም ሰው ላብራራ አልችልም። ለቀጠርኩት ሰው ኢነርጂም አይኖረኝም። ኢነርጂንም መጨረስ አልፈልግም። ሰው ምንድነው የሚለው ይሁን ሰው ከጠቀማችሁ ከኔ ትማራላችሁ። ከዛ እዚህ የምትሰሩት ላይክ ስታርታፕ ነው ብላችሁ አስቡ። ገና ይሄ ቢጊኒንግ ምንድነው ኮርስ ገና የመጀመሪያ ስቴጅ ላይ ቤቢ ስቴጅ ላይ ብላችሁ አስቡት። ማስተር አድርጉ። እዚህ መቀየር ትችላላችሁ። ፕሮዳክሽን ላይ ሲሆን ብዙ ነገር
ማርኬቲንግ ላይ ደግሞ ስትወጡ በጣም ብዙ ነገር እዚህ ቁጭ ብዬ ስለ ፓኬጂንግ ማስተምራችኋለሁ፣ ስለ ኢቨን ፎርሙሌሽኑ ላሳያችኋል። ነገ ወታችሁ ራሱ ብትጀምሩ ምናምን። ምክንያቱም የምፈልገው እኔ ያልኩሽ መጀመሪያ ራሴን ማግኘት ላይ ስለሆነ ነገ ልክ አሁን ፓወር ኦፍ ፖዚቲቭ ቲንኪንግ ኖርማን ቪንሴንት እኔን እንደሰራኝ ሌላ ደግሞ የች ልጅ ብትሰራ ነገ ልታወራል ትችላለች። ሀና ምትባል እንዲህ ነበር እንደዚህ ምናምን ተብሎ እንዲቀይረኝ ምናምና ያየሁት እነዛ ሰዎች አሁን ከረጅም ጊዜ በኋላ ምናምን አገኛቸዋለሁ። እነዛ ነገ የሰሩ ልጆች ይወጣሉ፣ ሰው ይቀየራል። ቅድም ያልሽው ሀምብል አንዳንዴ የሆነ ሰዓት ላይ ቀይር የምትይው ነገር አለ። ሲሰርቅ ብታገኙ ልትምሪ ትችላለሽ። አንዴ ሁለቴ ኦኬ ነገር አተነው ጠይቀኝ ተው ነበር ብለሽ ትምሪያለሽ። ሁለቴ ሶስቴ ግን ሊያከስርሽ የሚደርስ ይሄ እንደራሱ ኤቭሪቲንግ እንደራሱ እንዲሰማው አድርገሽ ሊድ አድርገሽ ይሄ ማለት ያንተ ነው፣ ነገ አንተ እንዲትቀረጽበታል፣ አንቺ እንዲትሆንበታለሽ፣ እኔን እያየህ እደግ፣ ምናልባት ወሬ እንዳይሆን እኔን እደጉ ብለሽ አሳይተሻቸው፣ ግን ከጀርባሽ ወደ ምናምን ደግሞ ሀምብልነትም ምንም ነገር ይጠፋል። ቀጥለጥ ብለህ ስራ ያወጣት ክፈል ምናምን ብለሽ ደግሞ የምትቀየሪበት ታይም አለ። እና ሊደርሺፕን እኔ ጋር ያየሁት ራሴን ሊድ እንዲያደርጉ እኔን እንዲከተሉ ኢነርጂ ካለኝ ታይም ካለኝ እኔ ያለፍኩበትን ስቴፕ ነግራችኋለሁ። ከዛ ተማሩ፣ ከዛ እኔ የማደርገውን አድርግ ነው። ስራ ላይ ግን እስከሆነ ጊዜ ቶለሬት አደርጋለሁ፣ ከሆነ ሰዓት በኋላ ቶለሬት አላደርግም። ስለዚህ ያንን ቶለሬሽን እስከሚያልቅበት ድረስ ማንነቴ እንዳለ ነው፣ የምታዩት ነው። ነገም ተነገ ወዲያ አይቀየርም። በዚህ ሊደርሺፕ ሊድ በእኔ እንትን ፓዝ እንድትሄዱ ሪኮመንድ አደርጋለሁ። ከዛ ግን ወለም ዘለም እላለሁ ካልክ ትወጣለህ ብለሽ እንትን ሊድ የማደርገው ያን ነው። ራሴን ነው እንዲያይ ሁሌ የማደርገው በቃ ይሄ ነው። ምክንያቱም ሁሉ አሰልጥነሽም አትችይም። ግን ጠዋት ታሳየዋለሽ ስትሰሪ፣ ሲቆርጥ ሲያሽግ ምናምን ላስቲክ ኤቭሪዴይ እኔ አለው እየሰራሁ ሰዓት ግን ጠፍቼ ኢቨን በቃ 1 ወር 2 ወር ምናምን የሆነ ቆይቼ ምናምን ከመጣሁኝ የሆነ ነገር ጠፍቶ ታገኛለሽ። በዛ ሁሌ ሰዓት መቀየርሽ የማይቀር ነው። ያኛው ተቆጪም በመሆን ሊድ ማድረግ ይቻላል። አሰርቲቭ መሆን አስፈላጊ ነው። ሊደር ስትሆኝ እውነትሽን ነው ማለት ሀምብል እና ጀንትል መሆን ትችያለሽ እንዳልሽው። ግን ደግሞ ስራ እስከሆነ ድረስ ደግሞ አንቺ ከላይ እስካለሽ ድረስ የግድ አንዳንድ ጊዜ አሰርቲቭ መሆን ያስፈልጋል። እንኳን አብረውን ለሚሰሩ ተቀጥሮ ለሚሰሩ ምናምን ታየውና ለወለድሽውም ልጅ እኮ ትሆኛለሽ። ላይክ ዩ ሃቭ ቱ ቢ ግዴታ ነው። I love that. So የዛሬ 10 ዓመት 15 ዓመት let's say ናና ኸርባል ምን ላይ እንዲደርስ ነው የምትፈልጊው? እንደ ብራንድም ይሁን ጀስት ማህበረሰቡ ላይ ተጽዕኖ ይሄንን ተጽዕኖ ጥዬ ባልፍ ደስ ይለኛል ምትዩ ምንድነው የምትመኘው ለናና ኸርባል? ለናና ኸርባል የመጀመሪያው ሪሰርች ካምፓኒ በቃ ይሄ በደንብ ኮስሞቲክሱን ከኸርባሉ ከምን ይሄ ዲፕ የሆነ በቃ እንደ ሀገር ሪሰርች ካምፓኒ ቢኖረኝ በቃ የምመኘው ነገር ነው። በደንብ የሚጠና ነገር በቃ አሁን ቻት ጂፒቲ ስላለ ቴክኖሎጂው ስላለ ኢኖቬሽኑ ስላለ ሁሉም ነገር አለ አይደለም። ያ ሪሶርስ ዳታ ነው፣ የሚገቡ ዳታዎች ናቸው በሰርች ኢንጂን ኦፕቲማይዜሽን እየወጡ ከዛ እያንዳንዳችን ጋር የሚደረሱት እና ኢንፑት የምናደርገው ደግሞ ፊዚካሊ ቴስት እየተደረጉ ምናምን ስለሆኑ እንዳያልቁብን በቃ ሪሰርች ማድረግ የሪሰርች ካምፓኒ ቢኖረን በቃ ከ10 ዓመት ማክሲመም 10 ዓመት በፋይናንሽሊ ማደግ አለብን፣ ፕሮዳክት ዋይዝ ማደግ አለብን። ግን ምንድነው ፕሮዳክት ዋይዝ ስቲል ማልደራደርበት አሁን ኮንሰምፕሽን ሴልስ መጥቷል ብዬ አሁን ከሳሙና አልፈን ቅባት እንሸጣለን፣ ሻምፖ እንሸጣለን፣ ሻወር ጄል እንሸጣለን፣ እዚህ ጋር ሴረሞችን እንሸጣለን። ብዙ ፕሮዳክቶችን እያመጣሁኝ ነው። ግን ስቲል ፎከስ የማደርገው ምን ላይ ነው? ፕሮዳክቱ ላይ ማቆምና ብራንድ ኔም ማድረግ ነው። በቃ ብራንድን ኔም ማድረግ ነው እና ሞር ፐብሊክሊ ማውጣት፣ ፐብሊክሊ ማሳየት፣ ማርኬቲንግ ላይ በደንብ መስራት። ከዛ የሪሰርች ካምፓኒ እንዲኖረኝ የምፈልገው የሪሰርች ካምፓኒ ኖሮ ዲቴይል የሆነ የሚጠና በቃ ተጠንቶ ምናምን ሰርቲፋይድ የሆነ ነገር ማውጣት እና ይሄ ሀገር የተፈጠረው ይሄ ኸርባል የሚለው ነገርን
የሀገር ምርት ሲሆን ሰው ማለት ነው የሀገር ውስጥ ምርት ነው አይቶት እኮ ልክ ሊገዛም ነው ይሄ ፓኬጂንግ ሲያምር ወይኔ እንትኑ ሳምና ምናምን ብሎሽ አይቶት ከዛ ልክ የሀገር ውስጥ ምርት ነው ምናምን ሜድ ኢን ኢትዮጵያ በደንብ ነው ደግሞ ያለው እንትናችን ላይ ሜድ ኢን ኢትዮጵያ የሚልና ልክ ሜድ ኢን ኢትዮጵያ እዚህ ሀገር ነው የተመረተው ምናምን ይላል እና ያንን እንትን የምናጠፋው ሞር ሪሰርች ሲኖር ከብራንዲንግ ጀምሮ ከማርኬቲንግ ጀምሮ ከፕሮዳክት ዋይዝ ያንን የሪሰርች ካምፓኒ ኖሮን በደንብ እንሰራለን ብዬ አስባለሁ። that's beautiful. በጣም ደስ ይላል። በጣም ብዙ ነገር እየሰራሽ ነው። አመጣጥሽ፣ ታሪኩ፣ ራስሽ ላይ ያደረግሽው ለውጥ ራስሽን ሊትራሊ ራስሽን በራስሽ አስተምረሽ ኢቨን ዶ ከነገርሽኝ በጣም ጥሩ የሆኑ ፖዚቲቭ የሆኑ ኢንፍሉዌንሶች ዙሪያሽ ነበሩ ኢዘር መሆን የምትፈልጊውን ለማሳየት ወይም ደግሞ መሆን ለማትፈልጊውንም ለማሳየት ማለት ነው እና whatever it is ግን ውስጥሽ ፊር አልነበረም። ከምትነግሪኝ ነገር ሁል ጊዜ በተደጋጋሚ የምሰማው ምንድን ነው ከትላንትናዋ ሀና የምትቀጥለዋ ሀና የተሻለት ናት እና እንዴት ነው የምትቀጥለዋን ሀና መፈጥረው ነው ኮንቲኒየስሊ እና ኢቨን ሊደርሽፕ ስታይልሽን ራሱ ከሰልፍ ሊደርሽፕ ነው ቤዝ ብታደርጊው እና በጣም ነው ደስ የሚለው። አይ ሆፕ አይ ኖ እኔ ፐርሰናሊ ብራንድሽን ለመሞከር በጣም ቸኩያለሁ and ይሄንን የሚያይም ሰው ማንኛውም ሰው ያንቺን ቆዳ አይቶ በተለይ ደግሞ ብራንዱን አለመሞከር ይቻላል አይመስለኝም because skin is glowing so በጣም ደስ ብሎኛል። I'm so happy በጣም የምታኮሪ ልጅ ነሽ። ብዙ ሴቶችን ደግሞ ፖዚቲቭ በሆነ መንገድ ኢንፍሉዌንስ እንደምታደርጊ ተጽዕኖ እንደምትፈጥሪ አልጠራጠርም። እንግዲህ በሚቀጥለው ወይ ቢቢሲ ላይ ወይ የሆነ ነገር ላይ በሆነ ፓተንት ምናምን መገናኘታችን አይቀርም ብዬ እኔም እምነት አለኝ። ሶ ቴንክ ዩ ሶ ማች ሀና፣ እግዚአብሔር ይስጥልን አክብረሽ በመምጣትሽ ስለ ሼር ስላደረግሽው ጉዞሽም ውጣ ውረዶቹን ትምህርቶች ኢምፖርታንት